ልደራረብህ ነው እንግዲህ እንትን ብለህ ነበር ምንድን ነው ስሙ እኔ እናንተ ነን አጥናቂ ቪዲዮዎች ትከታተላለህ እኔ ኢቨን ፖድካስቶችን ሁላ ያለው የሚገርም ፖድካስቶች ባቸው ነው ቲክቶክ ላይ ናቸው ትከታተላለህ ምናምን ይመጣልታል እንዴ በጣም ይሄ ከፈረስ ጋር ስጋል ምናምን አይ ዊሽ እኔም ድሪም ነው አንድ ቀን አልፎ ነው እንትኑን ለማወቅ ስለዚህ ይመጣል እንዴ ስለዚህ ምን ብለሃል እኔ እናንተ ነን ማህበራዊ ኃላፊነቶቻችንን ያልተወጣ ነው እኔ እናንተ ነን ሰዎች የሆነ ነገር ያላደረግ ነው እንጂ እነዚህማ አድርገዋል ምናምን ብለሃልና የኔ ቪዲዮዎች የምትከታተል ከሆነ እኔ እዚህ ከመጣው ጀምሮ በጣም ብዙ ማህበራዊ ጉዳዮች ላይ ተሳትፌያለሁ ከምታስበው በላይ አሁን ለምሳሌ የውሃ ችግር አጋጥሞ ማህበረሰቡን ከአንድ ወር ችግር በኋላ አንድ ቀን የፈጀብን 500 ሺህ ሰብስበን ውሃ ጉድጓዱን አስተካክለን ውሃ ሰጥተናል ትምህርት ቤት አስተምራለሁ ደብተር ሰጥቻለሁ ሞዴል ሰጥቻለሁ በእርግጥ አናናፍሰው አሁን ለምሳሌ ሜን ፎከስ አድርጌ አላናፍሰው ሰው ያደረገውን ነገር በአደባባይ ማውጣት ዛሬ ነው እንደውም ብዙ ሰው የሚሰማው ዛሬ ሊሆን ይችላል ግን ቪዲዮዎች አሉ ለማስረጃ የተቀመጡ ስሰራቸው የነበሩ እና ላይቭ ላይ ካሉ ሰዎች ጋር ብቻ ስለምናደርገው ቪዲዮ ፖስት ስለማናደርግ በጣም ብዙ ሰው ሊደርሰው ስለማንፈልግም ማለት ነው እና ከዛ ማህበሬ እዚህም ደግሞ ሰዎች እንዲመጡ ባህል ወግን ስርዓትን እንዲያዩ እናደርጋለን እዚህ በተቻለ መጠን ማህበራዊ ግዴታዬን ተወጥቻለሁ ብዬ ማስብ ሰው እስካሁን ድረስ እና ቪዲዮን እያየክ እንደዚህ ስናደርግ እያየክ ያው ይከታተላለሁ ስላልክ ማለት ነው እያየክ ያው አንተ ላታደርግ ትችላለህ ምክንያቱም ራስህ አላረኩም ስላልክ አንተ በተናገርከው ቃል ይዛል እኔ ግን ኃላፊነቴን የተወጣው ሰው ነኝ እና ኃላፊነቴን ተወጥቼ ሳለ እየሰራው ያው በአግባቡ ተወጥተናል አልተወጣንም ማድረግ የሚገባንን አድርገን አላደረግንም ሌላ ጥያቄ ሆኖ ሳለ ግን መደረግ የሚቻለውን ነገር ጠቅላላ በዚህ አንድ አመት ውስጥ አንድ አመት ስለቆየን ብሩ ቁጥር ይዘግይና ከፈለክ በኋላ ነገር ይችላል ፋይል ስላለ ማለት ያን ሁሉ አርገን ሳለ እያየክ ለምን መዋሸት አስፈለገ መዋሸት አስፈለገ የምትለው ላይ ተሰመረልኝና መዋሸት ሳይሆን ያው ዴይ ቱ ዴይ ተከታታይ አይደለም ፎሪን ፔጅ ላይ ስትመጣ ነው መመለከትክ ይሄንን ስራ እንደሰራ ምናልባት አንተም እንዳልከው ስላናናፈስከው ይሆናል አላየሁትም አልሰማውም ይሄንን ስራ ከሰራ በጣም ትልቅ ነገር ነው ውሃ ማውጣት የውሃን ችግር ፐርሰናሊ ገጠር እንዳደገ ሰው ስለማውቀው አይስፊዳት ስለዚህ ስተት ነው ማለት ነው አየህ እዛ ጋር እኔ እናንተ የሚለው ላይ እኔ ብቻ ነኝ ይሄንን ያልሰራሁት ኃላፊነት ማህበረሰብ ኃላፊነቴን ያልተወጣሁት እኔ ብቻ ነኝ ማለት ነው አየህ እኔ ነኝ ወደ ኋላ የቀረሁት ሁሉም ሰው ማህበራዊ ኃላፊነቱን እየተወጣ ነው እኔ ብቻ ነኝ የቀረሁት ስለዚህ አንድ ነገር ልጨምርልክ ምናልባት ከአውድ ሊወጣ ይችላል ግን እንዳስተያየት ጥያቄ አይደለም እሺ አንተ የታሪክ አቅራቢ ነህ እና አሁን ይሄኛውን ስላላየክ ዝም ብለህ ገምተን ያቀረብከው ይሄን አሁን ለምሳሌ ኦሬ ግምት ስለሚውሸት ስላልሆነ ያው ዋሽተህ ከሆነ ወንበል አጣመህ ነው የሚሆነው እዚህ ገምተን ያቀረብከው ታሪክ የሚያቀርብ ሰው ልማድክ እንዳይሆን ምክንያቱም ታሪክ የምታቀርብ ሰው ከሆነ ምናልባት በጣም ብዙ የኢትዮጵያ ታሪኮች ላይ ግምቶችን ከተህ እንዳይሆን እና መጠንቀቅ ይኖርባል እሺ ቴንክ ዩ በጣም የታላቅ ወንድም ምክር ብዬ ወስጄዋለሁ ከዚህ በፊት የተገደ ጥያቄ በጣም እየበዛ ነው ከዚህ በፊት ፐርሰናሊ የተገደሉ ሰዎች እንደማቅ ምናምን ተናግሬ ነበርና ቪዲዮ ላይ ለምንድን ነው ልታካትተው ያልፈለገው ምኑን ከዚህ በፊት እኔ እንደዚህ በአጋቾች ተይዘው የተገደሉ ሰዎች አውቃለሁ ብዬ ተናግሬያለሁ ቪዲዮ ላይ ማለት ነው እና አሁን እንትኑ ውሸት ዜናው እርግጠኛ ላይሆን ይችላል ይሱን ትክክል ነው እኔ ስለተናገርኩት ይሱን ማለት ነው ይሄኛው ግን ትክክል ነኝ የቋሚ ምስክር ስለሆንኩኝ ማለት ነው አሁን ለምሳሌ እኔ ማን ተናገረው ቢባል ዮናስ ስለሚባል ለምንድን ነው ቀለል አድርገህ ያለፍከው ከዚህ በፊት የተገደለ ሰው አውቃለሁ እያልኩኝ ማለት ነው የእንትኑ ምን መሰለህ ዮኒ አሁንም ቅድምም እንዳልኩ ነው አሁንም መደግመልህ በነዛ ሐሳቦችክ ላይ ስለምስማማ ነው እነሱን ሐሳቦች ያላመጣሁት ቪዲዮ ላይ ብያለሁ ቪዲዮንም አሁን ደግሞ ማየት እንችላለን እነዚህ እንደምትመለከቱት ሙሉ በሙሉ አልስማማም ባደለም በእነዚህ ጉዳዮች ላይ አልስማማም በቲክቶከሮች ላይ ባለው ብዬ ነውና እዛ ጋር ያልተስማማባቸውን ሐሳቦች ብቻ ነው ያመጣሁት ይሄ ያንን ጉዳይ አንተ ሰው ሞቶብኛል ይያልክ አልሞተብም ልልህ አይደለም እዛ ጋር ማመጣው ስለዚህ ቶፒኩ እኔ እዛ ጋር ያወጣሁት ቲክቶከሮች ብለህ የተናገርከው ነገር ብቻ
እኔ ብዬ ስላመንኩ ሌላውንማ ስለምስማማ ምናልባትም ፔንህ ነው ብዬ ስለማስብ ጭራሽ ሰው ሞቶብኛል እያለ ልሳለቅ ወይም ደግሞ ልተች ልመጣ አልችልም። እሱ ጉዳይ ያላስገባሁት ቪዲዮ ላይ እሱን ካስገባሁት ሰዎች እሱንም እየተቸው እንዳይመስላቸው ነው። እኔ የሚመለከተኝ ያልኩት እዛ ላይ ቪዲዮም አድምቼ የተናገርኩት እኮ ይሄንን ጉዳይ ነው። ቲክቶከሮቹ ጉዳይ ላይ ነው። ቲክቶከሮቹን የተናገረበት መንገድ የሆነ ዲስሪስፔክትፉል ነው። ይሄ ብዬ ያወጣሁት ለዛ ነው። ሌላ ቶሎ ለመጠቅለል ንግግርህ ላይ አንድ ንግግር ተናግረ ነበር ቪዲዮ ላይ። እነዚህ ልጆች ለምን ሪስክ እንዲወስዱ ታደርጋለህ? ከአንተ ተናገር ብላል እና ኢትዮጵያ ውስጥ እውነት በመናገር የሚመጣ ሪስክ አለ ብለህ ታምናለህ ማለት ነው? አዎ በጣም አለ ብዬ አምናለሁ ሳይሆን አውቃለሁ ጭምር። ለምን እኔም ፐርሰናሊ የሚገጥሙኝ ነገሮች አሉ። ከሁሉም ለምሳሌ አብራራለሁ፣ ችግር የለውም። አሁን ለምሳሌ ቀለል ባለው አንድ ኤግዛምፕል ነው የምሰጣችሁ። ይሄንን ስለ አክሱም ስትሰራ የሚመጣበት ትችት አለ። አክሱም ላይ ስለሚሉ ሙስሊሞች፣ አርሲ ላይ ስትሰራ የሚመጣበት ትችቶች አሉ። ይሄንንም ስለማቅ ነው ፐርሰናሊ፣ ይሄንንም ስለማቅ ነው እኔ ልጆቹን ለምን እንደዚህ እናደርጋለን ያልኩበት ዋነኛው ምክንያት የአንድ ቡድን ተደርጎ ይታሰባል። ለዛ ነው እና ወይ ምሳሌ ነው ኤግዛምፕል ላይ የሰጧችሁ ሪስክ አለው ስል አንደኛው ለምን ልርዳ እንደምል አስተካክሎ ለምን እንደምል እንገጣሉ። ምሳሌ ትችት ነው ሪስካቸው። ስለ ሰው ልጅ ሞት ስለ እንትን እየተናገሩት እኔ ያልኩት አይደለም አንተ ያልኩት ትችት ይመጣባቸዋል። ስለ እንትን ሲሰሩ ትችት ስለ እንትን እና አሁን ትችት አይደለም ብቻ አይደለም የላይፍ ትሬትም ይመጣባቸዋል። ይህንም በደንብ ታውቃለህ አንተ አይደል? ይሄንን እኔ እንደውም ሌላኛው የሆነ የገረመኝ ነገር እኔ የገረመኝ ነገር ማለት ነው እንዴት ዮኒ ይሄ ጠፍቶት ነው ወይ? እኚህ ልጆች የላይፍ ስትሬት ስለ አንድ ነገር ሲዘግቡ በአንድ በኩል ከብዙ ቦታ ችግር እንደሚመጣ እያወቀ እንዴት አይረዳቸውም የሚለው ነው አንድ ራሱ ቪዲዮ እንድሰራ ምክንያት ያስደረገኝ። ቪዲዮ ላይ አንድ ፓርት ላይ ኢትዮጵያ ውስጥ መራብ መታገት ምናምን 80 ዓመት ነው ምናምን ብላል እና 80 ዓመት ሙሉ የኖረ ችግር ነው የሚታወቀ ነው ምናምን ትላለህ። ከዛ በኋላ ደግሞ ትንሽ አለፍ ብለህ ተጽዕኖ ፈጣሪዎች ምንድነው ስሙ ሀገር መልካም ገጽታ እየገነቡ ምናምን ትላለህ እና እነዚህ ተጽዕኖ ፈጣሪ የሚባሉ ሰዎች አሉ። ታዲያ የተጽዕኖ ፈጣሪ አሉን አላውቅም ነው ለምናገር ራሴ እንደዛ ሌቭል ኮንተንት ክሬተርን በለው ነው። እኔ ኮንቴንት ክሬተር ማለት ነው ደጋግሜ ተናግሬያለሁ። ከዚህ ፖድካስቶችን ካየክ እኔ ኮንቴንት ክሬተር አይደለሁም ግድ ስለማይሰጠኝ ስለ ኮንቴንቶች ማለት ነው እና እነዚህ ተጽዕኖ ፈጣሪ የሚባሉ ሰዎች ያው አንተ ምንም ሌቭል ስላደረከኝ ተጽዕኖ ፈጣሪ ነብለህ ሌቭል ስላደረከኝ ማለት ነው እነዚህ ተጽዕኖ ፈጣሪዎች 80 ዓመት የቆየን ችግር ለመፍታት ቢሰሩ ይሻላቸዋል ወይንስ የሀገር ገጽታ መገንባት ማለት እነዚህ ችግሮች አሉ ብላ 80 ዓመት ሙሉ መራብ መሰደድ መቸገር ምናምን አለ ብለሃል። ኤግዚስት የሚያደርግ ነው እገታው፣ ግድያው፣ እርስ በርስ መገዳደሉ ኤግዚስት የሚያደርግ እና እነዚህ ተጽዕኖ ፈጣሪዎች እነዚህ ነገሮች እንዲፈቱ ተጽዕኖ ማድረግ ይገባቸዋል ብለን ነው የምታስበው ወይንስ እነዚህ ነገሮችን ወደ ጎን አድርጎ የሀገር ገጽታን እንደዚህ አይነት ነገሮች የሉም እንደዚህ ነን እኛ ሰላም ነን ምናምን የሚል ነገር እንዲያሳዩ ነው የሚገባው? የሀገር ገጽታ መገንባት አለባቸው ነው አውድቅ የሚለው እና መልካም ስራ እየሰሩ ነው የሀገር ገጽታ እየገነቡ ብላል እና ከሁለቱ አንድ ተጽዕኖ ፈጣሪ የትኛው ላይ ማተኮር አለበት ብለህ ታስባለህ? እንደ ተጽዕኖ ፈጣሪው ፍላጎት ነው ይሄ የሚወሰነው። ተጽዕኖ ፈጣሪው ምናልባት እኮ 80 ዓመት ሙሉ ኢትዮጵያ ውስጥ ረሃብ አለ ብሎ ላያመን ይችላል። ያ ተጽዕኖ ፈጣሪው ያመነው ምንድነው? እኔ ሕጻጽ ላይ ሄጄ እህል ብሰጥ ለሀገሬ እየጠቀምኩ ነው፣ ውለታ እየዋልኩ ነው፣ ሀገሬን ከ80 ዓመት ከተቸገረችበት ነገር በዚህ እርዳታ እያወጣው ነው ብሎ ሊያምን ይችላል። ያ ሰው ፐርሰናል አንተ ብትወይት ነው እኔ ምን አምናለሁ መሰለህ እንደዚህ ትናንሽ እርዳታዎች ለውጥ ያመጣሉ ብዬ ስለማላምን ትልቅ ኢንስቲትዩሽናል የሆኑ ለውጦች እንዲመጡ ነው እኔ ፐርሰናሊ ማስበው። ያው በዋነኝነት ውይይታችን እሱ ላይ አይደለም እንጂ ትላልቅ የሆኑ ጥያቄውን አንተ ብዬ መላው ለምሳሌ ወክለህ እነሱን እየተናገርክ ስለሆነ እኔና አንተ ደግሞ ፐርሰናሊ ስለሆነ የእነሱን አቋም እነሱ ነው የሚያብራሩት። ግን አንተ እንደ አቋም እንደዚህ ማድረጋቸው ብለክ ነው እንደዚህ እያደረጉ ነው ምናምን ብለክ በፖዚቲቭ ሳይድ እንዲታይ ጥራል እና የአንተ ፐርሰናል የአንተ አቋም የትኛው ላይ ነው?
አንተ ታምናለህ 80 ዓመት ሙሉ ረሃብ ችግር ምናምን ኢትዮጵያ ውስጥ እንዳለ ራስ ታምናለህ ታውቃለህ ስለተናገርክ ማለት ነው። በቃ ከዛ በኋላ ትንሽ መለስ ብለህ የሀገር ገጽታ እየገነቡ ነው መልካም ነገር እያደረጉ ነው ትላለህ። ስለዚህ 80 ምናምን ዓመት ሙሉ የቆየን ችግር ለመፍታት እነዚህ ተጽዕኖ ፈጣሪ የሚባሉት ሰዎች አሁን ለምሳሌ እኔ እናንተም አይ ቲንክ ተጽዕኖ ፈጣሪዎች ነው የምንሆነው ማለት ነው። እና ትኩረታችን መሆን ያለበት የሀገር ገጽታ ግንባታ ላይ ነው መሆን ያለበት ወይስ የተጽዕኖ ፈጣሪነታችንን አቅም ካለው የ80 ዓመት ችግርን መፍትሄ ለመፈለግ ላይ ብናውለው ይሻላል? ፐርሰናሊ ምርጫው ያንተ ሁለቱም ላይ ነው። ሁለቱም ላይ መስራት ይቻላል ነው የሚለው። ልክ ልጆቹ እያደረጉት እንዳለ ሁለቱም ላይ ማድረግ ይቻላል። የህዝብን ህመም የህዝብን ችግር ብር እያሰባሰብክ በገባክ አንደርስታንድ ባደረግከው ሌቭል ከህዝቡ ጋር አብረህ ህመምን ጎፋ ላይ የሆነ ነገር ሲደረመስ አብረው ሄደው ማነው ጋሞ ላይ የሆነ ነገር አፈር ሲደረመስ አብረው ሄደው ተቸግረው ነው። አርሲ ላይ ውሃ እያወጡ ነው እንደምታያቸው። ህጻጽ ላይ እኔ አውቀዋለሁ ፈተናውን የነበረውን ነገር ያንን ነገር እያደረጉ ነው። ያንን ነገር በገባቸው ልክ ነው። ሰው በገባው ልክ ነው የሚፈታው እና ሀገራቸውን ሊጠቅሙ እየሞከሩ ነው። ቪዲዮ ላይም ሀሳቤን ከሰማው እኚህ ልጆች እየሞከሩ ነው፣ በቃ እየሞከሩ ነው የሚል ነው እና ይህንንም ማድረግ ይችላሉ። ከጎንም ደግሞ አደሴም ታይም ደግሞ ምንድነው የህዝባቸውን የሀገራቸውን ጥሩ ኢሜጅ ጥሩ ነገር ለመስራት ቱሪስት እንዲመጣ ኢንቨስተር እንዲመጣ ለማድረግ እንዲሞክሩ ምንም ችግር የለም። ሁለቱንም አብሮ ማድረግ ይቻላል። ምንም የሚጋጭ ነገር አይደለም። ከዛ በኋላ ደግሞ ትንሽ ትቀጥልና ይለቅ ራሳቸውን እየጠቀሙ ነው ደጋግመህ ትልና ቢያንስ ራቁታቸውን እያሳዩ አይደለም ራሳቸውን የሚጠቅሙት ብለክ ጀስቲፋይ ልታደርግ ትሞክራለህ ማለት ነው። እና ዋናው ግባቸው ራስ መጥቀም እስኪመስል ድረስ ማለት ነው። እና ራስ መጥቀም ላይ አንድ ማህበራዊ ተጽዕኖ ፈጣሪ ትኩረት እስካደረገ ድረስ በየትኛውስ በኩል ተመልሳል ተቋርጦ ነበር። አንድ ተጽዕኖ ፈጣሪ ራሳቸውን እየጠቀሙ ነው ካልክ በኋላ ቢያንስ ራሳቸውን ራቁት አድርገው አይደለም ራሳቸውን እየጠቀሙ ያሉት ትላለህ። እና ዋና ግባቸው ራስ መጥቀም እስኪመስል ድረስ ራሳቸውን አንድ 3 ይብላል እዛ ቪዲዮ ላይ። እና ራስ መጥቀም ከሆነ ግባቸው ሰው ልጅ ዋና ግቡ ራሱን መጥቀም እስከሆነ ድረስ በየትኛውም መልኩ ራሱን ቢጠቅም ችግር አለው ብለህ ታስባለህ ወይ? አሁን ለምሳሌ ሰርቆም ዘርፎም ዋሽቶም ራቁትም ሆኖ ከዛ በኋላ እውነትም ተናግሮ ሰው ራሱን ሊጠቅም ይችላል በየትኛውም መልኩ ዋናው ግቡ ራሱን መጥቀም እስከሆነ ድረስ ማለት ነው። እና በጣም ኢንፈሳይዝ ስላደረኩ ነው የምጠይቅህ። ምናልባት የማይረባ ጥያቄ ነው ካልክ የማይረባ ጥያቄ ነው ብለህ ማለት ትችላለህ። የማይረባ ጥያቄ ነው ብዬ አላልፈውም። ግን ይሰማል ራቁት ሲሆን ራቁታቸውን ሆነው ሰዎች ራሳቸውን ሲጠቅሙ ብቻ ነው ወይ ችግር ያለብህ? ወይ የማይገናኝ ይመስላል። ማወቅ ስለፈለኩ ነው። እንዴት ጥያቄው እነዚህ ማህበራዊ ተጽዕኖ ፈጣሪዎች ራሳቸውን እየጠቀሙ ነው እያልክ ቢያንስ 3 በዛች አጭር ቪዲዮ ውስጥ ተናግራል። እና ራሳቸውን እየጠቀሙ ከሆነ ዋናው ግቡ አንድ ማህበራዊ ተጽዕኖ ፈጣሪ ራሱን መጥቀም ከሆነ ከዛ ቢያንስ ትልና ራቁታቸውን እያሳዩ አይደለም ራሳቸውን የሚጠቅሙት ትላለህ። ከዛ ራስን መጥቀም ዋና ግባቸው ከሆነ እና ሰው ልጅ በየትኛው መልኩ ራሱን ቢጠቅም ምክንያቱም ቢያንስ ብለህ ኢንክሉድ ያደረከው ራቁት መታየትን ስለሆነ ማለት ነው። ራቁት መታየት ሆኖ ሰው ራሱን ሲጠቅም ብቻ ነው የሚደብርህ ወይ? ቢሰርቅ ቢዋሽ ቢያታልል ሰው ቢያዘናጋ እውነትን ቢሸፍን ምናምን አይረብሽም ወይ አንተ? ለምን አይረብሸኝም? በደንብ ነው የሚረብሸኝ። ግን እዛ ላይ ከሰማኸው በደንብ አድምጬ የተናገርኩት ነገር ምንድነው እኚህ ልጆች እዛ ጋር ሰዎች አሬስ እንዲያረጉ የፈለግኩት ነገር አቴንሽን እየሳቡ ያሉት አቴንሽን እየሳቡ ነው የምትሉ ሰዎች ካላችሁ ሁኬርስ እነዚህ ያልኩት ኤግዛክትሊ ሁኬርስ እየሳቡ ያሉት ለአርሲ ላሉ እንትን ውሃ እያወጡ ነው፣ ለተራቡት እየረዱ ነው። አቴንሽን እየሳቡ ያሉት ራቁት ቢያንስ ራቁታቸውን አይደለም ሚስ ከዛ አንጻር ነው ቢያንስ የሚለው ወርድን የተጠቀምኩት። ከምኑ አንጻር ነው? መጥፎ ስራ እየሰሩ አይደለም፣ ህዝብን እየረዱ ነው። ቢያንስ አቴንሽን የሳቡት የሚል ሀሳብ ነው። ድምፅህ ገብቶልኛል። የሰማኝ ከሆነ ድምፅህ ሰምቻለሁ ሙሉ ለሙሉ። ምስልህ ነው የተቆራረጠ። አሁን ግን መጣል መልካም። አሁን መጣል ሰምቻለሁ። መጨመር ከፈለክ መልሱ ላይ መጨመር ትችላለህ።
ምናልባት አቋራጭ ጥያቄ ከተመለሰልህ ከዛ በኋላ ምን ብላል? የ80 ዓመት ሙሉ መከራና ችግር፣ ረሃብና ጦርነት፣ እርስ በርስ መገዳደል ኢትዮጵያ ውስጥ አለ ብላል። ከዛ በኋላ ትንሽ ቆይና ድጋሚ ይመስላል ጥያቄው ግን በደንብ እንድብራራል ስለምፈልግ ከዛ በኋላ ምን ትላለህ? እነዚህ ሰዎች የሀገር ገጽታቸውን እየገነቡ ነው። ከዛ ቱሪስት ባለሀብት ምናምን ይመጣል። ከዛ በኋላ ኢትዮጵያ 80 ዓመት ሙሉ መከራና ችግር፣ እርስ በርስ መገዳደል እና እንትን ያለባት አገር ከሆነች እና ገጽታ ግንባታ ስንሰራ አይ ቲንክ እየዋሸናቸው ነው የሚሆነው እንደዚህ ነን ብለን ማለት ነው። እና እነዚህን ቱሪስቶች እና ባለ ሀብቶች ምን ያህል ሞኝ አድርጋቸው ታስባቸው ነው ሀገር ሳያጣሩ የሚሆኑት? ምክንያቱም ኤምባሲዎቹ እንዴት የሚያወጡት አላርት አለ እና በገጽታ ግንባታ ተታለው ይመጣሉ ብለህ እንዴት አስብ? ኢሜል ምንድን ነው ይላል። እስቲ ቪዲዮንም መድገብ እንችላለን። እየሞከሩ ነው የምለው። ልክ ናቸው፣ ፐርፌክት ነው እየሰሩ ያሉት መንገድ ልክ ነው የሚል አውድ የለውም ግን they are doing great በቃ ማለት በገባቸው በቻሉት አቅም እየሞከሩ ያሉ ልጆች ናቸው። ሊደነቁ ሊሞገሱ የሚገቡ ናቸው። የሀገራቸውን ኢሜጅ ጥሩ አድርገው ለመገንባት እየሞከሩ ነው ያለው። ኢንቨስተር ቱሪስቱ እንዲመጣ ያደርጋል ብያለሁ። ይሄ በደንብ ስትሮንግሊ ብሊቭ የማደርገው ነገር ነው። እንዳልከው ቱሪስቶች እና ኢንቨስተሮች ጅል አይደሉም። ነገር ግን ደግሞ እንደ ሀገር አትሊስት አዲስ አበባ ጥሩ ኢሜጅ እንዳላት ማሳየቱ ጥሩ ነው ብለው አምነውበት እያደረጉ ነው። እኚህ ልጆች አምነውበታል ያንን ነገር። ስለዚህ ያርጉ፣ ጥሩ ነገር ነው። በቃ ጥሩ ኢንቴንሽናቸው ጥሩ ነው፣ ፖዘቲቭ ነው፣ የሚያስተች አይደለም የሚለው ነው ቪዲዮ ተሰማው። ስለዚህ አሁንም ደግሞ ነገር በሙሉ አፌ እኚህ ልጆች ሀገራቸውን ውሃ ከማውጣት እርዳታ ከማስደረግ 16 ሚሊዮን ብር ቀላል አይደለም። ያንን እርዳታ ከማስደረግ አልፎ ደግሞ አሁን ደግሞ መጥተው ጥሩ ኢሜጅ ለሀገራቸው ለመፍጠር እየሞከሩ የሚል ሀሳብ ነው እና አግሪ ያደርጋለሁ ከነሱ ጋር። ይህንን ስል ግን ውጭ ሀገር ዜጎች ይሸወዳሉ እንትን ይላሉ ማለት ሳይሆን ኢንቨስተሩና እንትን ይመጣል የሚል ኢሜጅ። ምክንያቱም ሲንጋፖርም ሳውዝ ኮሪያም ይህንን ጥሩ ኢሜጅ በመፍጠር ለሀገራቸው ለምሳሌ ኢትዮጵያ የረሃብ የጠኔ የችግር ሀገር ነች የሚል ኢሜጅ አለ። ለ80 ዓመታት በቀልዶቻቸው በፊልሞቻቸው ውስጥ ያስገቡት አትሊስት እሱን እንኳን መቀነስ ቢችሉ ጥሩ ነገር ጣል ቢያደርጉ ጥሩ ነው። ኢንቨስተሩም ቱሪስቱም ቢሆን እንዴ ይህም ነገር አለ እንዲህ ብሎ እንዲያመን ያደርጋቸዋል አትሊስት። እና እየሞከሩ ነው የሚል ነው ሀሳቡ። ሙከራ ነው ባይዘው ፐርፌክት ነው የሚል አውድ የለውም ንግግሬ። የመጨረሻ ጥያቄ ነው ይሄ። የመጨረሻው ጥያቄ የመጨረሻው ፓርት ላይ የተናገርካትና አንስቼ ነው የሚጠይቅትና ምን ትላለህ? ቱሪስት ኢንቨስትመንት ከሌለ ገንዘብ ከሌለ እና ኢኮኖሚውን የሚደግፈው ነገር ከሌለ መልሶ ድህነት ይመጣል፣ ችግር ይመጣል፣ ከዛ እርስ በርስ ጦርነታችን ይቀጥላል ትላለን እና ምናልባት አሁን ላይ ያለንን የእርስ በርስ መዋጋት እርስ በርስ መጠላላት ምናምን ያመጣው የታሪክ ሰው ነህ ብዬ ስለማስብ ነው የምጠይቀው። ያመጣውና እንደዚህ የሚያገዳድለን ድህነት ነው ብለህ ታምናለህ? አብላኝ እርቦኛል፣ እራት አልበላ ነው የገባሁት። ያጠፋሁት እሱ ነው። እኔ ማለት ነው በባዶ ሲሆን ጥሩ ካልባ ጥጋብ እንባባል እና እንጣላለን። የጠገቡ ሰዎች ጥሩ አይደለም። ሲያው ሙዝ ነው ምግብ አይደለም። መጨረሻውን አንዴ ሙዝ ቀልዱ ማቀልዶ አልጠፋብኝም። ሰምቼ ነበረ። ምን አልክ ስጠይቅ መጨረሻ ላይ ገጽታ ግንባታው ከሄደ በኋላ ምናምን ያመጣውን ነገር ጥቅም ስታሳይ ምን ትላለህ? ኢኮኖሚ የሚደግፈው ኢንቨስትመንት እና ቱሪስት ምናምን ሲመጣ ከዛ በኋላ እንትኑ ይመጣል። ያ ካልመጣ ግን ኢኮኖሚ የሚደግፈው ነገር ስለሌለ ትልና ምን ትላለህ? መልሶ ድህነት፣ ችግር፣ ረሃብ ይመጣል። ያ ደግሞ መልሶ እርስ በርስ ጦርነታችንን ያስቀጥላል ትላለህ እና አንተ ደግሞ ታሪክ ላይ ጥሩ እውቀት አለህ ብዬ አስባለሁ እና በኢትዮጵያ እርስ በርስ ውጊያ ከረሃብ የመጣ ነው አስባለሁ ወይ? ማለት አሁን ላይ ያለንበት ችግር ረሃብ ነው ወይ? እዚህ ውስጥ ለዚህ የዳረገን መራብና መቸገራችን ነው ታስባለህ? ይህንን እንደ ታሪክ ሰው ነው እንደ እንትን ነው የምናወራው ማለት ነው እና ምንድነው መሰለህ ዋነኛው ነው ብዬ አላምንም። ዋነኛው እና አንደኛው ጉዳያችን ረሃብ ነው ብዬ አላምንም። ነገር ግን አንድ ኮንትሪቢዩት የሚያደርገው ነገር በኢኮኖሚ የደከመ ረሃብ ማለት ያው ኢኮኖሚ ነው ሪፕሬዘንት የሚያደርገው። አይ ቲንክ እሱ እንባባለን ማለት በኢኮኖሚ የደከመ ማህበረሰብ ሁሌም ለቫዮለንስ፣ ለረብሻ፣ ለእርስ በራስ ጦርነት፣ ለትናንሽ ነገሮች
ብዙ ቦታ እንደሚሰጥ ይታወቃል። ይሄ እና ያንን ሪፕሬዘንት ለማድረግ ነው እንጂ ዋነኛው ነው ብዬ አላምንም። አንደኛው ነው ያልኩት። እንደውም ቪዲዮ ላይ ምን ይላል? ኢኮኖሚን ከሚያነቃቁና ከሚያሳድጉ አንደኛው ይላል። በእርግጠኝነት አንደኛው ይላል እና ይሄ ጉዳይ ነው የሚል ሀሳብ አለው እና አንደኛው ነው ብዬ ነው የማስበው። ኢኮኖሚ ወሳኝ ነገር ነው። አሁን ለምሳሌ ወጣቶች ሜቢ እንትን እንዳለባቸው እንጂ ወጣቶች ብዙ ጊዜ ኢኮኖሚያቸው ሞላ ሲል ብዙም ቫዮለንስን፣ ሌላ ማጥቃት፣ ሌላ መጉዳት አያስቡም። ወደ ሽፍታነት ምናምን የሚገባው እኮ ሰው ኢኮኖሚው ሲጎል ነው እና ረሃብ ነው ሰዎችን አንዱ በአንዱ ላይ እንዲጨክን ከሚያደርጉ አንደኛው ሪዝን ዋነኛው ዋኑ ብለን እንግለጸው እና እንደዛ ነው ብዬ ነው የማምነው እንጂ ሌሎች ብዙ ዋና ጉዳዮች እንደ ህዝብ ትልቅ አመሰግናለሁ። እግዚአብሔር ያክብርልኝ። በትህትና ማት ጥያቄ ስደረድር ስለመለስክልኝ ቲዮማትሪክስ የምር ከልብ ያመሰግናለሁ። አሁን ተራው ያንተ ነው። የሚቀር ነገር ካለ ይሁን ቅር ብሎኛል ይሄ አመላለስ ምናምን የምትለኝ ነገር ካለ ደስ ይለኛል። መጨረሻ ላይ ምናልባት ሁለታችንም ማጠቃለያ ሀሳቦቻችንን ተናግረን ነገሮች ያልቃሉ እና እውነቱን ለመናገር መጠየቅ የሚገባኝ ሁሉ ጠይቄያለሁ ብዬ አስባለሁ። እኔ ማለት ነው ከቆጨኝ ምናምን በውስጥ ጠይቃለሁ። እንዲህ ሳልጠይቀው ካልኩኝ ድቃሚ ምናምን ትላለህ እና በውስጥ ጠይቃለሁ። በማል በነገራችን ላይ መሳቅ አለብን። ካለበለዚያ ሲሪየስ ነው የሚመስለው። ሲሪየስ ሊሆን ልክ ነው። ቶፒኩም ትንሽ ሲሪየስ ነው እውነቱን ለመናገር ወይ ካየኸው የሆነ በኩል ካየኸው ሴንሲቲቭም ሊሆን ይችላል። የሆነ በኩል ምናልባት አንተ እዛ ብቻ እናደርግ ቪዲዮን ለምን እናሳይጋችሁ? ምንም በራሳችን ጋር የምናብራራ አይ ቲንክ እኔ ጋር ተጨማሪ ስልክ ስላለ ቪዲዮ ማሳየት ይችላል። ለዛ ኮን ይሻላል። የታሪኩ መጀመሪያ አይ ቲንክ የኔ ቪዲዮ ነው የሚሆነው አይደለ? then I think ሶሪ ስልክ ስላስቸገረኝ ነው። ሶሪ ስልክ የሚደውል ሰው በጣም ብዙ ነው። የለኝም እንደ ቪዲዮ ከአንተ ነው። ዳውንሎድ አላደረከው? እንትን ነው አያገኘዋለሁ። በእንትን ማግኘት እችላለሁ። ሪፖስት ላይ ገብቼ አይ ቲንክ ማግኘት የምችል ይመስለኛል። በነገራችን ላይ አይ ቲንክ ማግኘት አንዴ ይቅርታ በጣም ይኸውና ቪዲዮ አንዴ ላሰማችሁ። ያው የመነሻው ነገር ምን እንደሆነ ማለት ነው። አይ ቲንክ ድምፁን ከፍ አድርጌ ለማሰማት እሞክራለሁ። ካልሰማ ትነግረኛለች። ኢቲቪ ላይ አንድ ዜና ይችልበት ቶታ ቪዲዮ ያለ እንደምናምን ቴሌቪዥን የለኝም። ፌስቡክ ላይ ግን ኢቲቪ ስፖርት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ እንደሆነ ነገራቸው የዲኤልኤም ፔጅ ነው እና የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው ላይ በፈጣን ዜና አቀራረቡ ይታወቀዋል። ብዙ ፈጣን ሊሆን ይችላል። ስለዚህ ምን አልኩት መሰላችሁ? ይሄኛው እንደ አድዋ ፕሮጀክት ምናምን አንገል ታሳዩት አሊሮሮ ላይ እዚህ ገብረ ኩራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግ ቢያንስ ድርሱት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ተባላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸው እና እነዚህ አይነት ነገሮች ዝም በማለት ማይረባ የአስፋልትና ምናምና ቀጠራቀጠር በማስጎብኘት የሚሻቀሉ የሚያጥሩ ናቸው ሁሉ ማለት ይቻላል። እና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፍለው ሁሉ እንደማያነሳ ነገር ከመንግስት ተከፋይ ነው። ቢሆንም ያው አጠገቡ ያላቸው ሰዎች ምናምን እዚህ ላይ የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያደርግ። እኔ ትዝ ይለኛል የዛሬ አመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው አንድ እዛ የተገደሉ ሰዎች ቀብር ላይ ነበርኩ። ቀብር ነው የመጡት እዚህ ገብረ ጉራቻ ላይ ልክ እንደዚህ ግድያ ተደርጎ ማለት ነው። እነዚህ አሁን የተባሉት አንድ መኪና ሰው እነዚህ ታገቱ የተባሉት አንድ መኪና ሙሉ ሰዎች ይሙቱ የሚለው አናውቅም። በጣም ፈጅ እንደሚሆን ይታወቅም እና ነገር በሌሌ ፔጅ የፖሊስ መኪና ምናምን የሚያችሉ ግን ክብር ካለን በሉት እንዳትታገት ፈርቶ ሊሆን ይችላል። የሆነ ሰው መጥቶ እንዳያችልቅ ፈርቶ ሊሆን ይችላል። የሆነ ሰው እንዳይገልቅ ፈርቶ ሊሆን ይችላል የሚያችሉት እንጂ ስለአንተ ክብር ማንም እንዳይሰጠው እና አጠቃው በጣም ብዙ ቲክቶከሮች እንዳሉ አውቃለሁ እና ይንገሩት ቅርቡ አረዱ
ቲክቶከሮች ግን ቢያንስ አሁን ሾክ ይወጡ ጫንሾባሽ ወይ ግን በቃ እዚህ ኩባል በኢትዮጵያ ውስጥ የማይረባ ቅጠልና ኮንክሪት አታስቆዝኙት በማለት ያለው እና ሜንሽን አርጉላቸው ለነዛ ቲክቶከሮች ቲቪ ላይ ከዛ በኋላ አንተን ቪዲዮ ለማሳየት እንሞክራለን ማለት ነው። አይ ቲንክ ሰምቷላ ኔትወርኩ ሳይቆራረጥ ይሰማል። እሺ ዳውንሎድ ሁለት ስልክ ኑሮኝ የትኛው ስልክ ላይ ዳውንሎድ እንዳደረኩት ስለሚጠፋኝ ሜትሪክስ ብለን ታገኘዋለህ። በአንተ ማግኘት ይችላል። ምንም በዛው ኮፒ ሊንክ ሼር አድርገውታል። አረጋል አሁን ሪፖርት አይደለም። አይ አላደርግም። የሚገርም ነገር ሪፖርት አላደርግም። ኮፒ ሊንክ አላደርግም። ኧረ ዝም ብሎ እኮ ነው አይሰራም። ኮፒ ሊንክ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸው እና እነዚህ አይነት ነገሮች ዝም በማለት ማይረባ አስፋልትና ምናምንና ቅጠላቅጠል በማስጎብኘት ሸቅሎ የሚያደርጉ ናቸው ሁሉ ማለት ይቻላል። እና አጠቀው በጣም ብዙ ቲክቶከሮች እንዳሉ አውቃለሁ። እና ይንገሩት ቅርቡ አላሉ ይንገሩት እንደዚህ የሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይወጡ በጆሮ ጫንሾባሽ ወይ ይንገሩት በቃ እንደዚህ ኩባል በኢትዮጵያ ውስጥ ናሉ ማይረባ ቅጠልና ኮንክሪት አታስጎብኙት። ይሁን እንግዲህ ስትሆን ሰጣቸዋል በድሪም ፔጅ ጉዳይ ላይ። እኔ ግን ሀሳቡ ኔጌቲቭ እና በጣም ልክ ያሉ ነው ብዬ ስላሰብኩ ሙሉ በሙሉ ባይሆንም ግን አብዛኛው ልክ ነው ብዬ ዲስፔክትፉልም ነው ባይዘው ለብዙዎች ብዬ ስላሰብኩኝ ልክ አይደለም ይሁን ልነግረው መጥቻለሁ። ፖዚቲቭ ሆኖ ከሰማው ማለት ነው። ቅጠል ግንብ ምናምን ያለውን ጉዳይ ሌላው እንትን ይበለው እንጂ እንትን ልል አልችልም። ለሱ ቅጠልና ድንጋይ ሊሆን ይችላል የሚታየው መብቱ ነው እሱ ብቻ። እኔ ቲክቶከሮች የሚለው ጉዳይ ላይ ሀሳቤ ልስጥበት። ቲክቶከሮቹ በህዝብ እንባና ደም የሚሸጡ ናቸው። ዝም የሚሉ ናቸው ወይም የህዝቡን ችግር አይናገሩም። ዝም ብለው አስፓልቱን ኮሪደሩን ምናምን ብቻ ነው የሚያሳዩት የሚል ሀሳብ አንስቷል። እኔ ደግሞ ኮሪደሩና ቅጠሉን ብቻና ውበቱን ብቻ ሲያሳዩ ከሆነ ያየኸው ወይ ችግሩ ካንተ ነው ወይ አላየኸውም ወይ ረስታችሁት ይሆናል ብዬ አሰብኩኝ ማለት ነው። 16 ሚሊዮን ብር ለተቸገሩ ህጻት ላይና ደብረ ብርሃን ላይ ላሉ ሰዎች ብር ሞዴስ ልብስ ያሰባሰቡ ልጆች ናቸው። እኚሁ ራሳቸው ልጆች ዝም እንዳላሉ እንድታውቁልን። 8 ሚሊዮን ብር ለተቸገረ ድርጅት አይደል ውሃ ያመጡ ናቸው። አርሲ ሄደው ተሸከመው እህል ከገዛ ኪሳቸው አውጥተው አብዛኞቹ የተናገሯቸው ልጆች ከኪሳቸው ጭምር አውጥተው እየሄዱ በተቸገሩ ቦታዎች ላይ ሲረዱ ነበር። ለአቴንሽን ነው ለቲክቶክ ነው ኩኪርስ እየረዱ ነው አይደለ? ቁጭ አላሉም፣ ዝም አላሉ ማለት ነው። ሶሻል ሚዲያ ታዲያ ስራው ምንድን ነው? ለአቴንሽን አይደል? ይህንን ሲሰሩ የቆዩ ልጆች ናቸው አብዛኞቹ ሶሻል ሚዲያ ላይ ያሉ ልጆች አይደል? እዚህ ያሉት ዜና አንባቢዎችም ቢሆኑ በበቂ ደረጃ ዘግበዋል ባልልም የአርሲንም በቅርቡ እንኳን የአክሱምንም ሲዘግቡ የቆዩ ልጆች ናቸው። በበቂ ሁኔታ ባለው ችግር ደረጃ ላይ ዘግቡ ይችላሉ። ስለዚህ ዝም አላሉ። ምናልባት እንደውም ዝም የተባለ ከተባለ ዮናስ እኔና አንተ ነን ህዝቡ ትትል ብሎ ብርም ለማሰባሰብ ምንም ነገር ያላደረግነው ምናልባት እኔና አንተ ነን ዝም ካሉት ወገን እንጂ እነሱ ዝም ያሉት ወገን ናቸው ብዬ አላምንም። ይሄ ይታወቅልኝ ማለት ነው። እና አስፋልቱና እንትኑን ብቻ አይደለም ልማቱን ብቻ ሳይሆን ችግሩንም አብሮ ለመካፈል ሞክረዋል እኚህ ልጆች። ኛውና ትንሽ ፈገግ ያሰኘኝ ደግሞ ሄዳችሁ እስቲ ውለታ ዋሉለት ሹክ በሉና ችግሩን ንገሩት። አንደኛ ነገር ዲሊም ፔጅ ጠፍቶት ነው ኢትዮጵያ ውስጥ ያለው ችግር ረሃብ ቀኔ ዓለም ያውቋል። ባይዘ ከሲኤንኤን እስከ ቢሲሲኤንኤን ለ80 ዓመታት እየተነገረ የቆየ ነው። ረሃባችን፣ ችግራችን፣ እርስ በርስ የምንተጋገጠው የምንገዳደለው ዓለም ያውቀዋል። ዲሊም ፔጅ እሱ ጠፍቶት አይደለም። ችግር የለውም። ጠፍቶትም ከሆነ በጆሮ መንገር ቲክቶከሩ እንዲናገር እነሱ ለህዝብ የቆሙ አይደሉም እኚህ ቲክቶከሮች ሆኔ። ስለዚህ አንተ ራስህ ያው ተናገርልን። አንደኛ ሜንሽን አድርገው ዲሊም ፔጅን እንግሊዝኛ እንደማይቸግር አምናለሁ። ተናገረው፣ ንገረው። እንደዚህ ችግር አለ፣ ሰው እየታገተ ነው፣ እየተራብን ነው፣ እየተጠማን ነው በለው። እኔም በዚህ ሰፖርት አደርጋለሁ። ለምን እንደዛ ነው? እየተራብን ነው፣ እየተጠማን ነው፣ እየተቸገርን ነው እንደ ህዝብ አይደለ? ስለዚህ ንገረውና ሜንሽን አድርገው። የኢትዮጵያ ህዝብ እኔንም ጨምር ሜንሽን እናደርጋለን፣ ሪፖስት እናደርጋለን። ለምንድነው ሪስክ እንዲወስዱ? አብዛኛው ጎረምሳ ህይወቱን ለመለወጥ የሚሞክር ልጅ ነው እዛ ጋ ያለው። ስለዚህ አንተ ትሻላለህ። ከአንተ ይጀመርና ቁጭ ብሎ ከመተቸ ቲክቶከሮቹ ብለው ከ500,000 በላይ ተከታይ ካለ እኮ አንተ ከቲክቶከርም በላይ ነህ። ሶሻል ሚዲያ ኢንፍሉዌንሰር ነህ ማለት ነው። ስለዚህ ዩክዱዊት ዩኒ። ስለዚህ አንተ አድርገውና ሌሎች እንዲያደርጉ እንጠብቃለን። ከዛ አንተ ፖስት አድርገህ ቪዲዮ ዲሊም ፔጅን ሜንሽን አድርገህ አለን። እኛም እኚህ ልጆች መናገር ምናምን ቀላለው፣ ግን ዜር ዱዊንግ ግሬት
ለሀገራቸው የሚጠቅም ነገር እያደረጉ ነው። ራሳቸውንም እየጠቀሙ አትሊስት እንግዲህ አቴንሽን እያገኙ ያሉት ራቁታቸውን ምናቸውን እያሳዩ አይደለም እኮ አይደል? እኚህ ልጆች እኮ የሆነ ነገር በሚጠቅም ነገር ሰጥተው እየተቀበሉ እኮ ነው። በዚች ዓለም ላይ ሰጥተው መቀበል ነው እና እያደረጉ ስለሆነ ሀገራቸውንም ፕሮሞት ለማድረግ እየሞከሩ ነው። በፖዚቲቭ ኢሜጅ ለዓለም ለመፍጠር እየሞከሩ ነው። ለምን ፖዚቲቭ ኢሜጅ ከሌለ ኢንቨስተር የለም፣ ቱሪስት የለም። ቱሪስትና ኢንቨስተር ከሌለ ገንዘብ የለም። ድህነት ነው፣ ችግር ነው። አንድ ትልቅ ኢኮኖሚ የሚያሳድግ ነገር ጎደለ ማለት ነው። ያው ዞሮ ጦርነትና ረሃቡ ተመልሶ መጣ ማለት ነው። ስለዚህ በጥሩ ኢሜጅ በመገንባት ሀገር እንትን ለማለት እየሞከሩ ነው እኚህ ልጆች ማለት ነው። በተዘኝ በኩል ደግሞ እርዳታ እያደረጉ ነው። እባካችሁ ወጥቶ መናገር ቀላለው፣ ማድረግ ነው ከባድ እና ይሁት በእነሱ ጫማ ሆናችሁ ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ከሞላ ጎደል የሁለታችንንም ተሰምቷል። በቲክቶክ ህግ መሰረት ኢትዮ ማትሪክስ ድምፅ ጠፍቷል። ሚዩት ነህ እየሰማኝ ከሆነ ድምፅ አይሰማም። አሁንስ አይሰማም? አሁን ይሰማል። ጥቁር እንግዳ ድንገት መጥቶብኝ ነው። በጣም ይቅርታ። አይ ችግር ምንድን ነው ከሞላ ጎደል ሰምተናል። በቲክቶክ ህግ ለቪዲዮ መልስ ቪዲዮ ነው የሚሆነው የነበረው። ለቪዲዮ መልስ ቪዲዮ አንሰጣም ብለን እንደምን አወራበት ወደ ውይይት አጥተዋል ማለት ነው። ጥሩ ነው። ላይ መስፋቱ ጥሩ ነው፣ ደስ ይላል። በጣም አዲስ ካልቸርም ይሆናል። የምናደርገው ምንድን ነው አይ ቲንክ በጣም ብዙ ጥያቄዎች ቪዲዮዎች እንትንክ ላይ አሉ። አንተ ቪዲዮዎች ላይ የለቀቀው ላይ ያው ይቅርታ ስላቋረጥኩና ያው ሀሳቡና ውይይቱ የሚሆነው ለሌሎቻችሁም እንዲገባችሁ እዛ እኔ ቪዲዮ ላይ ባነሷቸው ላይ ጉዳዮች ላይ ነው። ዮኒ ያነሳው ጉዳይ ረጅም ነው። እኔ ግን ቆርጬ አውጥቼ ሌላው ላይ ልስማማ እችላለሁ፣ እኚህ ላይ ግን አልስማማም ብዬ ያቀረብኳቸው ሀሳቦች አሉ። ነጥዬ አውጥቼ ከዛ መሀል የቆራረጥኩትም ምክንያቱም ሙሉንም ማቅረብ እችላለሁ፣ ግን ሙሉ ላይ አልስማማም ለማለት ትንሽ የሚቸግረኝ ነገር ስላለ የማልስማማባቸውን ሀሳቦች ሶሻል ሚዲያ ላይ ያሉ ልጆች ላይ ምናምን ያለው ጉዳይ ላይ እኔ የሰራው ቪዲዮ ላይ ያሉትን ሀሳቦች ነው የምንወያየው ስፔሲፊክሊ። ስለዚህ ሁለታችንም ጥያቄዎች ይኖረናል። አሁን ለምሳሌ አንተ መጠየቅ የምትፈልገው ከቪዲዮ አንጻር አሁን ለምሳሌ እዚህ ቪዲዮ ላይ ያላካተትኩት የረሳኋቸው የምትላቸው ሌሎች ጥያቄዎች ካሉ ከዚሁ ከቪዲዮ ጋር የተያያዘ ማለት ነው መጠየቅ የምፈልገው መጠየቅ ትችላለህ። የጥያቄ ሰዓት ይሰጣል፣ ለእኔም ይሰጠኛል ማለት ነው። እና ደግሞ እኔም ደግሞ እዚህ አንተ ቪዲዮች ላይ ተንተርሼ የሰራው ቪዲዮ ላይ ያወጣቸው ጥያቄዎች ስላሉ ከምን አንጻር ብዬ እጠይቅሃለሁ ማለት ነው። ከዛ ደዛ ትመልሳለኝ አለ። እንደዛ ቢሆን ጥሩ ነው። ስለዚህ እኔ ቀጥል። ያው በቃ አሪፍ እንደዛ ሆኖ ቆንጆ ነው። ለመወያየትም እንደዛ የተሻለ ይመስለኛል። ተራ በተራ እንትን ብለን በመሀልም እንትን እንዳይመጣ ልክ ነው። ጥያቄዎቼ ብዙ ሊሆኑ ስለሚችሉ ስለዚህ ከአንድ ጥያቄ በኋላ አንድ መልስ ነው ቢሆን ጥሩ የሚለው ካለ ከደራረብኩት ጥያቄ እኔም ስመልስም በጣም ይጠፋብኝ። ስለዚህ እንደዛ ብናደርገው በጣም መልካም ነው ብዬ አስባለሁ። ከዛ በፊት ግን አውዱን ማብራራት እንችላለን ብዬ አስባለሁ። አሁን ለምሳሌ አንተ በሰዓት ላይ የነበርክበት አውድ አለ አይደል? ልትናገር የፈለግከውን ነገር ማብራራት ትችላለህ። እኔም የኔ ቪዲዮ ማብራራት የሚገቡኝን ካለብኝ ማብራራት ትችላለሁ። ወይ አንተ ልቅደም ወይ እኔ ልቅደም፣ እንደ ፍላጎት ጀምርና አውድህን ለምን እንደዛ እንዳልክ ያው ሙሉን አንደርስታንድ ግን ያው በደንብ እኔ ሚስ አንደርስታንድ የሚያደርጉ ነገር ካለ ምናምን የእኔ ቪዲዮ 3 ግቦች ይዞ 3 እንትኖች ይዞ ነው የተሰራው ቪዲዮ። አያችሁት ከሆነ 3 አንኳር የተለያዩ ሀሳቦች አሉ። የተለያዩ ላይ 3 ነገሮችን አካትቼ ነው የሰራሁት እና ደግሞ ዴሊብሬት ነው። ድንገተኛ ስሜት ያዩኝ ሳይሆን አስቤ ነው። እና የመጀመሪያው ሲጀምር ዴሊም ፔጅ እንትን ነው ድሮስ ፈጣን ዜና አቅራቢ ነው የሚል ዜና ይቼ እና እውነትም ፈጣን ነው የሚል የእሱን የዜና ፍጥነት በምድር እውቅና በመስጠት ነው የሚባለው። ከዛ ይጀምርና ከዛ በኋላ ቀጥሎ ደግሞ ምን ይላል እዚህ መጥቶ የጎበኘ ስለሆነ እና ደግሞ አብረውት ቲክቶከሮች አሉ እና ዜና አቅራቢዎች አይቻልም ቲክቶክ ላይ ዜና የሚያቀርቡ ሰዎች ማለት ነው። እና እነሱን ሳያቸው ከአይ ቲንክ በ21 መሰለኝ በፈረንጆቹ ነበረ እገታውን ዜና የሰሙት። እኔ
የእገታውን ዜና የሰሙት ማለት ነው። እና ከዛ በኋላ ዜና አልሰሩም እነሱ በእገታው ጉዳይ ዜና የሚሰሩት ልጆች ምንም አልሰሩም እስካየሁት ድረስ ማለት ነው። አሁን ዛሬም ቼክ አድርጌያለሁ በእርግጥ አልሰሩም ዛሬ እና እሱን ሳይ ይሄ ዜና አይደለም ወይ ወገኖቻቸው አይደለም ወይ መታገታቸው? ምክንያቱም ከዚህ በፊት ብዬ እሱን ለመናገር መቼ ነው ከህዝብ ጎን የሚቆሙት የሚል ሀሳብ እና ለምንድን ነው ዜና ያላረጉት? ከዛ አጠገቡ ውስጥ ካሉ ድረስ አልኩኝ ደግሞ አጠገቡ ያሉት ቲክቶከሮች እሱ ፈጣን ዜና አቅራቢ ስለሆነ በቃ ይንገሩት አልኩኝና ከዛ በኋላ ግን ዋናው ሀሳቡ እሱን ይንገሩት የሚል አይደለም ሀሳቡ። ስለዚህ እሱን በምን አፈርሰዋለሁ መልሼ ለነገሩ ተከፍሎት ነው የመጣው እሱ እና ተከፍሎት ነው የመጣ መንግስት ሰው ስለሆነ ችግር የለውም። ግን ቢሆንም አልኩኝና አሽሙር ነው ይንገሩት በጆሮ በቃ ቀጥታ መንገር እንኳን ባይችሉ ለህዝቡ ቆሞ መናገር ባይችሉ በጆሮ ይንገሩት። ምክንያቱም አልኩኝና ደግሞ ሌላ ሲኔሮ ከታለው ከዚህ በፊት እኔ እዚህ ከመምጣት በፊት አዲስ አበባ እዛው አሊዶሮ ጋር ሰዎች ታግተው ከዛ ላይ የተገደለ ሰው ማቀው ማለት ነው ተገድሎ እሱን ቀብረን ከዛ በኋላ ስንመለስ በነጋታው ደግሞ እናቱ በሐዘን ሞተች። ይሄ እውነተኛ ታሪክ የካሚቴል አካባቢ ያሉ ሰዎች ጠቅላላ ያውቁታል። ሞተች ማለት ነው። ከዛ እሱን ቀብር ተቀብሬ ቀብሬ ቆሜ ማለት ነው። ሁለቱንም ቀብር ላይ ተሳትፌያለሁ እና ምን ማለት እንደሆነ ታውቃለህ፣ እውነት እንደሆነ ሰው እንደሚሞት አውቃለሁ እና በጣም ውስጥ የሚነካኝ ነገር ስለሆነ እሱን ከትቼ እሱን ሲኔሪዮ ከትቼ ከዛ በኋላ መቼ ነው እስከ መቼ ድረስ ከህዝብ ጎን ቆሙት ብዬ እኔ ምን አረኩኝ ማለት ነው። በዛ ፍሬም ውስጥ የሰዎችን መታገት ኢትዮጵያ ውስጥ ያለውን ከዛ በኋላ ደግሞ ቲክቶክ ላይ ያሉ ዜና አቅራቢዎች እንደማይናገሩለት በዚህ ህዝብ መከራው ሲደርስ እንደሚረሱት አርጌ ድምጽ ሆንኩኝ ማለት ነው። ዋናው የቪዲዮ ዋና ዓላማ ዴሌም ፔጅ አይደለም ተረዱታላችሁ ብዬ አስባለሁ። የሰው የኛ አብረን አንዱም ሶሻል ሚዲያ ላይ ያለን ሰዎችን ወቅሼ ከዛ በኋላ ደግሞ የሆነውን ነገር ለህዝብ ተናገርኩ ማለት እንደዚህ ሆኗል እና ከዚህ በፊትም እንደዚህ ሆኗል። እነዚህ ሰዎች በህይወትና በሞት መሀል ሊሆን ይችላሉ አይታወቅም ጣፋንታቸው ብዬ ተናገርኩ ማለት ነው። አውዱ ይሄ ሌላ ተጨማሪ የሰፋም የጠበበም አውድ የለውም። ወስዳችሁ እንትን የምትለውን ፓርት አይመለከተኝም ስላልክ በግልጽ መናገር እንችላለን። ስለማንተም አይመለከተው ማለት ቅጠልና ከምታሳዩት አድዋ ፓርክ ምናምን ከምትወስዱት ወስዳችሁ እንትን አሳዩት። እንደዚህ እንዳለ ንገሩት። ግን ዋናው ሞቲቭ ንገሩት አይደለም። ተረዳይ ቢነገረው ባይነገረው በአፍርሻለሁ በመንግስት ተከፍሎት እንደመጣ አፍርሻለሁ። ስለዚህ ዜና ሊዘግብ እንዳልመጣ እኔም ስለማቅ ማለት ነው። ይሄንን ያደረኩት ማለት ነው። አንተ አውድን ማብራራት ትችላለህ ከፈለክ። የኔ አውድ ደግሞ ምንድነው ጆኒ ቲክቶክ ላይ ገባሁኝ መጣልኝ ፎሪን ፔጅ ላይ ሲመጣ ስመለከተው ምንድነው እኔ ሌሎቹ ሐሳቡ ላይ ሙሉ በሙሉ እዛ ቪዲዮ ላይ የተሰራው ላይ አልስማማም ልል አልችልም። እንዳልኳችሁ ያልተስማማኝ ነገር ምንድነው ሶሻል ሚዲያ ኢንፍሉዌንሰሮች በአጠቃላይ የሚል ሃስቲ ጀነራላይዜሽን ስለተመለከቱ ቪዲዮ እንዲሰራ ያደረጉኝና አውዱ የቪዲዮ ሃስቲ ጀነራላይዜሽን እና ሁሉም በአጠቃላይ በሚል ዜና አቅራቢዎችም ሆኑ ቲክቶከሮች በአጠቃላይ የሚል ሃስቲ ጀነራላይዜሽን ያስተጋባል። ከኔ ነው አይ ለይሰማ ትንሽ ትልቅ ድምፄን እየሰማሁት ነው መልሼ ለዛው ሶሪ። ሃስቲ ጀነራላይዜሽን አለው በውስጡ። ከዛም በኋላ ደግሞ ልጆቹን ራሱ አንተ ማድረግ ዮናስ ማድረግ እየቻለ ልጆቹ እንዲያደርግ ለምን ይጠብቃል የሚል ሌላ ሁለተኛው ሀሳብ ነው። ሶስተኛው ደግሞ በሰዎች በልጆቹ ህመም በህዝቡ ህመም ዝም ብሏል ለማለት ያስቸግራል። እኚህን ነገሮች አድርገዋል እንደዚህ ድራታዎች አድርገዋል እኚህ ልጆች የሚል ሀሳብ ነው። ልጆቹን ትንሽ ብሌም ያደረገበት መንገድ ዲስሪስፔክትፉል ነው። አሁንም እንደዛ ነው የማስበው እና ዲስሪስፔክትፉል አርጓል ዮኒ አርጋሃል ዮኒ ዲስሪስፔክትፉል አርጋቸዋል። ሌላኛው ደግሞ በህዝብ ደም በጣም ደግሞ የከበደኝና የደበረኝ ነገር በህዝብ ደም እና እንባ የሚሸቅሉ የሚነግዱ ናቸው የሚለው ወርድ ለኔ በጣም የከበደኝና በዛ ላይ ደግሞ ጀነራላይዝ ተደርጎ በመነገሩ የደበረኝ ዋነኛው ቪዲዮ እንድሰራ ያደረገኝ ቶኔሽን ያነሳሳኝም ይሄ ነው። የኔ ቶን እኚህ ልጆች ጥፋት ሊያጠፉ ይችላሉ በበቂው ሁኔታ ብያለሁ እዛ ቪዲዮ ላይ በበቂው ሁኔታ ስላለው ችግር ስላለው ሁኔታ ስላለው መታገት ስላለው መራብ ላይሰሩ ይችላሉ ቪዲዮ። ነገር ግን ደግሞ በቻሉትና በገባቸው ባገኙት ነገር እየሞከሩ ነው ጥሩንም መጥፎንም ሳይድ
የሀገራቸውን መጥፎን ሳይድ አብረው በመካፈልም ጭምር ከማውራት ብቻ ሳይሆን አብረውን በመካፈል ችግሩን ጭምር ጥሩን ሳይድም ደግሞ ለዓለም ለማሳየት በመሞከር ጭምር ሞክረዋል። እኚህ ልጆች ብሌም አይደረጉም። ዮኒ አንተ ራስህ አድርገው ከነዚህ ልጆች አጠብቅ ያለው ሪስክ ታውቃለህ የሚል ጠቅለል ያለ ሀሳብና ቶኔሽን ነው ያለው። ልክ አይደለህም የሚል ዮኒን ለማየዝ ምንድነው የሚባለው ልክ እንዳልሆነ ለመንገር ያ ልክ ነው ብዬ ስላልተሰማኝ አሁንም ልክ አይደለም ብዬ ስለማምን እንደዛ ነው ያልኩት። ይሄ ነው ቶኔሽኑ። ስለዚህ ሁለታችንን ማውራታ ከዚህ በኋላ የሚቀረን ጥያቄ ነው የሚሆነው። ትጀምራለህ? እኔ ልጀምር? ፕሊዝ ጀምር። አንተ ጀምርና እንግዲህ እኔ የሰራሁት ቪዲዮ ላይ ኦልሞስት አድራሻ አለው ብዬ አስባለሁ። ተቀባይ ተብሎ ተቀምጦበታል ቪዲዮ ላይ ዜና አቅራቢና ከዛ በኋላ አብረውት የነበሩ ቲክቶከሮች አብረው ነበርክ? የዛን ቀን ያለበት ዜና አቅራቢ ነህ? ዜና አቅራቢ ለማለት ያስቸግራል እኮ እኔ አይደለሁ። ታዲያ አንተ ለምንድን መልስ ለመስጠት ፈጠንክ? ማለቴ ይመለከተኛል ብለህ ለምን ወደፊት መጣ? አንደኛ የመጣውበት ነገር ሁሉም ቲክቶከሮች የሚለው ወርድ ነው። ሁሉም ቲክቶከሮች በአጠቃላይ የሚል ነው። ሌላኛው ደግሞ ዜና አቅራቢዎቹ ጭምር ያለባቸውን ችግር፣ ዲስአድቫንቴጆች ማቃቸው ፐርሰናሊ ማቃቸውም ጭምር ነገሮች ስላሉ ያ ነገር ይመለከተኛል። አሁን ለምሳሌ አንዳንድ ሰዎች ራስን ስለነካ ብቻ አይደለም ይመለከተኛል ብለህ የምትመጣው ነገሮችን ነገ እቺ ነገር ለኔም ነች፣ እቺ ነገር ነገ ለከሌም ነው። ይሄ ነገር ልክ ባልሆነ ሁኔታ ሰዎች መተቸት የለባቸውም። የሚሰሩት ጥሩ ስራ እንዳለው ነው፣ መጥፎ ስራውን መተቸት አለበት ብዬ ስለማምን እንደሱ አይነት አቋም ሰው ነኝ። ሜቢ ሌሎች ኮንተንቶችንም ላይ የሰው ብዙ ጊዜ ሰዎች ባልሆነ መንገድ ሲነኩ ይሄ ነገር እንዴት ነው እንደዚህ ባናደርግስ እንደዚህ ቢሆንስ የማለት ባህሪ ያለኝ ይሄ መጀመሪያው አይደለም እና ዜና አቅራቢዎቹን ብቻ ነው ብዬ ደግሞ አይደለም የተረዳሁት። ሙሉ ቲክቶከሮች ለምን ዜና አቅራቢዎች አልነበሩም? ፌሱ ራሱ በጣም በዋነኝነት ምናልባት የእሱ ጉዳይ ላይ እና ሙሉ በአጠቃላይ ቲክቶከሮች የሚል ወርድ ስላየው ጀነራላይዝ የተደረገ ስላለ እኔም አለሁበት። ኢቨን አንተ ራሱ ዮኒ ራሱ አለበት ብዬ ስላመንኩኝ ነው ያንን ያደረጉት። እሺ ሌላ አንድ ተጨማሪ ጥያቄ ልጠይቅልህ። ስለ ቪዲዮ ሜንሊ የኔ ቪዲዮ እያወራ የነበረው ስለታገቱ ሰዎች ነው። አንድ ሀምፕን ስላደረገ ኢንሲደንት ነው። ስለነዛ ሰዎች ቪዲዮ ሰርታል? እንዴት ለምሳሌ ዜናው ሰምታላ? መታገታቸው አልሰማህም ነበር? በሚያሳዝን ሁኔታ አልሰማሁም። ብዙም ኢትዮጵያ ፖለቲካ እንትን ላይ ኢንተረስቱም ፍላጎትም የለኝም። ፖለቲካ ብለን አይደለም ዲፋይን የምናደርገው። ይሄ ግን ፖለቲካ አይደለም እንትንም አካል አይደለም። ሽፍቶች ናቸው። ሽፍቶች ሰዎች ላይ ጉዳት እያደረሱ ነው እና ፖለቲካ አይደለም። ሌቭል የምናደርገው በፖለቲካ ሌቭል ስላልሆነ ማለት ነው። ግን አልሰማህም ነበር ዜናውን? ዜናውን ጭራሽ አልሰማሁም። ከአንተን የሰማሁት የመጀመሪያ ራሱ። ከኔ ከሰማህ እንዴት አላስደነግጠህም? ማለት አሁን ለምሳሌ ቅድም ብላ ሰዎች ሲጠቁ ሲነኩ እደነግጣለሁ ብልሃል አይደለ? እና ሌላ መልስ እሰጣለሁ ብልሃል። እና ከሁለቱ እንዴት የቲክቶከሮቹ ከበደብህ? አሁን ለምሳሌ አንድ መኪና ሙሉ ታግቷል የሚለው ዜና እና በጣም በህይወትና በሞት ከዛ ደግሞ ምስክር ነኝ ሰው ተገሎ አይቻሉ የሚል የሆነ ሰው እየመሰከረ አለ። ከዛ በኋላ ደግሞ የሆኑ ሰዎች ቲክቶከሮች ሂስ አንተ እንደሰጠኝ ሂስ እየተሰጡን ትንሽ እኔ አግሬሲቭ ነው ጠንከር ያለ ነው እና እንደዛ ሲል ለምንድን እንትኑ እንዴት ይሄኛው መዘነብክ? የቲክቶከሮቹ ከታገቱት ሰዎች ተቆራርጠዋል። ልድገመው እንትኑን ጥያቄ ምን መሰለክ? ዜናውን ትንሽ ተቆራርጧል። ግን አይ ቲንክ ያልከው ለምን በቃ ሰምቼዋለሁ። ተቆራርጧል ግን ሰምቼዋለሁ። ምን መሰለህ ዮኒሻ፣ እሱ ገኖብኝ ወይም ደግሞ ይሄኛውን እንትን ብዬ ሳይሆን ኢትዮጵያ ውስጥ ከቀን ወደ ቀን እኚህ ጉዳዮች የህይወታችን አንዱ አካል ሆኗል። ሜቢ አንተ ከሩቅ ነው ለማለት ሊያስቸግር ይችላል። ግን እኔ ፐርሰናሊ በዙሪያዬ የማውቀው ሁሌ የሚያጋጥመኝ ነገር ነው በሚያሳዝን ሁኔታ ማለት ነው። እና እንደዚህ ብዬ ስፔሲፊክሊ መናገር ባልፈልግም
ወይም ደግሞ ወደዛ አውድ መግባት ባልፈልግም ይሄ የሽፍቶች በህዝብ መታገት የዱርዬው መብዛት ምኑ ከቀን ወደ ቀን እየበዛ የመጣ ያለ ነገር ነው ኢትዮጵያ ውስጥና እንደ አንድ ዜጋ ያስደነግጠኛል። ሳያስደነግጠኝ ወይ ደግሞ ሳይጨንቀኝ ወይ እንግዲህ ሳይሰጠኝ ቀርቶ ሳይሆን ማን እንዳገተ አጋጩ ማን እንደሆነ ማን እንደታገተ እውነት ይሁን ውሸት ራሱ ፐርሰናሊ መረጃው የምናገኝበት ሁኔታዎች መንገዶች ያሉ በየቀኑ እንደዚህ መረጃዎች ይወጣሉ። የትኛው እውነት የትኛው ውሸት እንደሆነ አይታወቅም። ግን ይህን ስል ግን በየቀኑ እኔ ራሱ ፐርሰናሊ የማውቀው በየቀኑ ሰዎች ይታገታሉ እንትን ይላሉ። አንድ አይደለም ሁለት አይደለም ሶስት አይደለም። ይሄ መረጃውን እንደ እውነት ለመቀበል እና ወጥቶ ለማውራት በውስጤ ላምን እችላለሁ። እውነት ነው ይሄ ነገር ያሳዝናል ልል እችላለሁ። ግን ወጥቼ ለማውራት አያስደፍረኝም። ያሉት መረጃዎች ብዙ ጊዜ የሚወጡት መረጃዎች ለዛ ነው እና ለዛ ነው የቲክቶከሮቹ እንጂ ላላዝንም አልችልም። ፐርሰናሊ ያጋጠሙኝ ነገሮች ስላሉ ላላዝንም አልችልም። ምንድነው ስሙ? ስለዚህ የዜናው ታማኝነት ውሸት ሊሆን ይችላል። የቲክቶከሮቹ መታማት ግን እውነት እየሰማሁት ስለሆነ ብለህ የቲክቶከሮቹ እማውቀው አንዳንድ የምታውቀው ነገር ነው። አይ ቲንክ በኢትዮጵያ ዘግቦታል፣ መሰረት ሚዲያ ዘግቦታል፣ ቢቢሲ እና እንትን አይዘግቡት እርግጠኛ አይደለሁም፣ ግን እነሱ ዘግቦታል። ሁለቱን ዜናውን ልልክል ይችላል ከዛ ስላየሁት ማለት ነው። ከዛ ይህን ቪዲዮ ሳይ የተሰማኝን ነገር ሌላ አልጠይቅም። ልክ ይህን የአንተ ቪዲዮ ሳይ የታሪክ ኮንቴንት እንደምታቀርብ ነው ማውቀው እና እውነቱን ለመናገር እኔ ደግሞ ጥሩ የኢትዮጵያን ታሪክ ለማንበብ የምወድ ሰው ነኝ። ስለማቅ ምናምን አውቃለሁ በዛ ሆነ ማለት ነው። እና የዚህ ቪዲዮ ዓላማ እንትን መሰለኝ እኔን ወደ ጭዳነት የመስዋዕት በግነት አድርገህ ወደምትፈልገው ነገር ለማቅረብ። ምክንያቱም ይህን የምልበት ሁለት ምክንያት አለኝ። ሰዎች ቲክቶክ ቪዲዮ ሲሰሩ ለሁለት ነገር ይሰራሉ። አንደኛው የሆነ መልእክት ለማስተላለፍ ይሰራሉ። አልካለዛ ደግሞ ከጀርባ እውቅናም ሊሆን ይችላል መታወቅ ለማግኘት አቴንሽንም ለማግኘት ካለበለዛ ደግሞ ነገ ከነገ ወዲያ ይገኛሉ ብሎ የሚያስቧቸውን ጥቅማ ጥቅሞች ለማድረግ አንድ የቆመን ነገር መደብደብ እና እኔም እዚህ መቼ ነኝ ብሎ መገኘት ይፈልጋሉ። እና እንደዚህ አይነት ስሜት ተሰምቶኛል። እኔን እንደ መስዋዕት በግ እያቀረብከኝ ነው ወይ ነገ ከነገ ወዲያ አገኘዋለሁ ብለህ ለምታስበው ጥቅም? ዮኒሻ አንዳንዴ ሰዎች እውነት ነው የሆነ ሀሳብ ሲዘነዘርባቸው ፐርሰናል ወይም ደግሞ እኔ ጋር እየመጣ ያለ ነገር ነው ብለው ሊያስቡ ይችላሉ። አንተም እንደዛ ልታስብ ትችላለህ። ነገር ግን እኔ ግን በዋነኝነት ያልወደድኩት ነገር በጣም ቲክቶከሮቹ እኔ አይወለህ በአንተ ጉዳይ ብቻ ሳይሆን ከዚህ በፊትም ቲክቶከሮቹ ብሎ የተናገረ ሰው አለ ከአንተ ስለማልጠብቅ የሚገርም ነገር እና ለዛ ነው እንጂ ፐርሰናል ምናምን ሊሆንም አይችልም። ዮኒሻ አድናቂ ነኝ እንዳልኩ ሀሳቦች አንዳንድ ሀሳቦች ውጭ አድናቂ ነኝ እኔ። መጠየቅ ስላለባቸው ነው የምጠይቅ። አሁን ለምሳሌ ለምን ፐርሰናል አድርገህ ወሰድከው ብትለኝ ምንድነው ከአውድ ውጪ አውጥተኳል። ምክንያቱም እኔ መናገር የፈለግኩት ስለታገቱ ሰዎች ነው። ቪዲዮ የሚያጠነጥለው እዛ ላይ ነው። ከዛ በኋላ በመሀል ግን ትችት አለው የቀላቀልኩበት። ዋና አውዱና ግቡ ብዬ ኢንፈሳይዝ አድርጌ እየሰራሁት ያለሁት እንደው በደቂቃ የሚወሰድ ረጅም ደቂቃዎችን የሚወስደው የታገቱት ዜና ለመሰራቱን ከዛ በኋላ ከዚህ በፊት ያጋጠመኝ እኔ ስደርስ የያዘ ነው ታሪኩ ማለት ነው። በመሀል ከፊት ለፊት እና ከኋላ መጨረሻ ላይ እነሱን የሚወቅስና ከዛ በኋላ ደግሞ እንደው ባትናገሩ እንኳን ተናገሩ የሚል አጭር ታሪኮች ነው ያሉት እና ከዛ ሁሉ መርጠቅ እቺኛዋን ፓርት ብቻ ቆርጠቅ ለእንትን ስታቀርባት ለትችት ስታቀርባት ቪዲዮን ላላየ ሰው የሆኑ ቲክቶከሮቹ እየሰደብኩ ነው ይመስል ቀጥታ ማለት ነው። እና ለእኔ ፐርሰናላይዝ ስለመሰለኝ ነው አይደለም ብለህ ካሰብክ እዚህ ላይ መጨመርልህ ነገር ምንድን ነው ቪዲዮህን አውቄ አሁን አካውንትህን ሁላ ሜንሽን ማድረግ ይችል ነበር። ያንተን ቪዲዮ ከስር ሜንሽን ያደረግኩት እኔ ተቆራርጦ ቪዲዮ ሲፖስት አውቀዋለሁ ሰው ሚስ አንደርስታንድ ሊያስደርገኝ እንደሚችል። ስለዚህ ሙሉ ቪዲዮን እንዳዩት ነው። ሌላኛው ደግሞ በቃሌ ብዬዋለሁ። ሰዎች እየታገቱ እየተራቡ እየተቸገሩ እንደውም ሞር ሀሳብህን ከአንተ በቃል ውጭ ሁላ አስፍቼዋለሁ። ያው አይዲያ እንደዛ ነው ብዬ አስባለሁ አይደለ? ልክ ነኝ አይደል? እንደዛ ነው ብዬ ስላሰብኩኝ በቃሌ እንደዛ እየሆነ ለምን እንደዚህ ታደርጋላችሁ ብዬ በቃሌ ሞልቼዋለሁ። ከስርም ደግሞ ቪዲዮ ሜንሽን አድርጌዋለሁ ሙሉን እንዳያዩት ብዬ ማለት ነው። እና ፎከሴ ደግሞ እንዲሆን የፈለግኩት እኔም ያልተስማማሁበትን ነው ብያለሁ። ያልተስማማሁበት እነዛ ጉዳዮች ላይ ብቻ ነው። እሱ ነው ችግሩ። እና ጥሩ ነው። ድመት አደገች
እና ያው ብዙም እንዳንተ በሰጠረቅ መጠይቅ ጥያቄዎች አይኖሩኝም፣ ግን ዋነኛ መጠይቅ ጥያቄዎች አንደኛው መጠይቅ ጥያቄዎች ጀነራላይዝ ማድረጉን እንዴት ከዮናስ ያልጠበቁት ዋነኛው ነገር በአጠቃላይ ቲክቶከሮች ወይም ሶሻል ሚዲያ ላይ የምትሰሩ ሰዎች በህዝብ እንባና ደም የምትጫወቱ ናቸው የሚለው እና አንደኛ ዋነኛ የመጀመሪያው ጥያቄ ሀስቲ ጀነራላይዜሽን አይሆንም ወይ? እንደ ሎጂክ እንደሚያስብ ሰው ማጠቃለል አይከብድም ወይ? ካጠቃለልክስ መረጃውን ይዘህ ነው ወይ ብዬ ልጠይቅ እፈልጋለሁ። መጀመሪያ ነገር እኔ በባህሪ የምታወቀው አንድ ነገር ቢኖር ነገሮች ላይ ማመጽ ነው። ያመጻ ሰው ነኝ እና ቲክቶክ ላይ አመጻለሁ እና ቲክቶክ ላይ ያሉ ሰዎች ጠቅላላ ማድረግ የሚገባቸውን ነገሮች እያደረጉ ነው ብዬ አላስብም። በጣም ትልቅ ፕላትፎርም ነው። በጣም ብዙ ነገሮችን መቀየር ይቻልበታል። እያንዳንዱ ነገር በጣም በጥንቃቄ ልናደርግና ልንከውን ይገባል ብዬ አስባለሁ። ሰዎች ያዩናል፣ ህጻናት ያዩናል፣ ትላልቅ ሰዎች ያዩናል። በጣም ብዙ ሰው ነው የሚያየን እና በየሰው ቤት የምንደርስ ሰዎች ነን። የማህበራዊ ኃላፊነታችንን በአግባቡ መወጣት ይገባናል። እነዚህ የሚመለከቱን የሚያዩን ሰዎች የሚደርስባቸው እያንዳንዱ ነገር እኛን ይመለከተናል። የሚመለከተን ኮንቴንት ክሬተር ስለሆነን ከኮንቴንታችን ጋር ስለሚገናኝ ስለማይገናኝ ሳይሆን የህዝቡ አንድ አካል ነን። ከዛ በኋላ እኛ ከህዝቡ ወጥተን ለህዝቡ እየነገር ነው። ስለዚህ ለህዝቡ የመቆም ግዴታ አለብን ብዬ አስባለሁ። ስለዚህ ጄኔራላይዜሽን ሲሆን አይ ቲንክ እኔንም ይጀምራል ይመስለኛል። ቅድም ብለኛል አንተም ቲክቶከር ነህ ስላልከኝ እኔንም ይጀምራል። ስለዚህ ይሄ ወቀሳና ትችት እኔን የሚያካት ነው ማለት ነው። ስለዚህ አልጸጸትበትም ስል አሁንም ደግመዋለሁ። ቲክቶክ ላይ ያሉ ሰዎች መስራት የሚገባቸውን ስራ እየሰሩ ነው። እንደውም እንደ ሀገር እንደ ማህበረሰብ ልናፍርባቸው ይገባል፣ እኔ ላይ ጭምር ማለት ነው። ምክንያቱም በጣም ብዙ እውቀቶች አሉ፣ በጣም አቅሞች አሉ፣ ማድረግ የምንችላቸው መፈጸም የምንችላቸው በጣም ብዙ ነገሮች አሉ። ግን የሚጠበቅብንን እያደረግን አይደለንም። ስለዚህ እንደውም ይሄ ትችት አይደለም፣ ለይሄ እንደውም የሚገባን ነው። አሁን ምሳሌ አሁን የተናገርኩት ትችት ከእንትን የሚቆጠር አይደለም ባይኔ። ከዚህም የባሱ ጠንካራ ቃላቶችን ተጠቅመን ልንወቃቀስ ይገባል። ምክንያቱም እኛ የዚህ ትውልድ ባላደሮች ነን። ነገሮችን ማስተካከል ኃላፊነት መውሰድ ያለብን እንደ ህዝብ እንደ ማህበረሰብ ዋጋ መክፈል ያለብን እኛ ነን። ለራሳችን ምቾትና ድሎት ብለን ነገ ከነገ ወዲያ ልናገኛቸው ልናስባቸው ልናሳልፋቸውና ለቅንጦትና ለፍትወታዊ ለስጋ ፍላጎታችን ብለን የማህበረሰባችንን ችግር እና መከራ እያየን ዝም የምንል ሰዎች ሆነን እውነት ነው ልንወቀስ ይገባል። እንደውም ጥሩ ፓርቱ እኔ እዛው ፕላትፎርም ላይ ያለው ወቃሽ መሆን ከውጭም ወጥቶ የሆነ ሰው ሊወቅሰን ሁሉ ይችላል። የማይጠቀምም ሰው ሊወቅሰን እኔ ወቀሳውን ትክክል ነው ብዬ ነው የምቀበለው። ይሄ እኔ እምነት ነው እና እንደውም በዚህ አጋጣሚ ይቅርታ ጠይቃለሁ። ኃላፊነቴን በአግባቡ ስላልተወጣሁ ማድረግ የሚገባኝን ነገር ስላላደረኩኝ ለሀገሬ ለማህበረሰቤ አንዳች ፋይዳ የሚያመጣ ነገር ሳልሰራ እስካሁን ድረስ ስለቆየው ከዚህ በኋላ ልቆይ ይችላሉ። በእርግጥ ያን ስላደረኩኝ እውነት ይቅርታ ጠይቃችኋለሁ። በቻልኩት አቅም እየሞከርኩ ነው አላችሁ። አቅሜን አውቀዋለሁ። ምን ማድረግ እንደሚገባኝና ማድረግ እንደምችል አውቃለሁ። ግን ራስ ወዳድ ስለሆንኩኝ ምንም ነገር እያደረኩላችኋለሁ። ግን ካልተሳሳትኩኝ ሜቢ ከተሳሳትኩ ታርመኛለህ። ግን እዛ ቪዲዮ ላይ ግን እነዚህ ቲክቶከሮች እያልክ ነው የተናገርከው። ምናልባት ቲክቶከሮች የሚለው ላይ በአይምሮ ራስህን ያስገባ ሁላ አይመስልም። አባይዜ ቶኔሽን ካልተሳሳትኩኝ ቶኔሽን የሚባል ነገር አለ። አንተ የተለያየ ነገር ነው እዛ ላይ ባቀረብክ ሰዓት ላይ ዮኒ ዋነኛው እኔ ምን ያለኝ ነገር እነዚህ ቲክቶከሮች ከህዝብ ጋር መች እንደምትቆሙ አናውቅም። እነዚህ እያልክ ነው ሁላ ያወራኸው እና ዛት ቬሪ ሮንግ ብዬ ስላሰብኩኝ ነው። እና አሁን ደግሞ ለምን እንደዚህ ያልክ ነው ማብራራት ይችላሉ። ምክንያቱም የዛ ቪዲዮ ዋና ዓላማ ስለታገቱ ሰዎች መናገር ነው እና እየተናገርኩ ነው እና ያልተናገሩትን እየተናገርኩ ነው። ስለዚህ በዛ ቪዲዮ ላይ ስለነዚህ ስለታገቱ ሰዎች እኔ ተናግሬያለሁ። ኃላፊነቴን ተወጥቻለሁ። ሌሎች ኃላፊነት የተሰጣቸው ነገሮች ስላሉ ነው ይቅርታ የጠየቁት እንጂ በዛችኛው ፓርት እኔ ፈጽሞ ኃላፊነቴን ተወጥቻለሁ። መናገር የሚገባኝን ተናግሬያለሁ። ድምጽ መሆን በሚገባኝ ሰዓት ድምጽ ሆኛለሁ ብዬ አስባለሁ እኔ ማለት ነው። እና ያልተናገሩትን ነው የዛን ቀን አገላለሁ ከነዛ ግሩፕ ማህበር አሉ የዛን ቀን የዛ ሰዓት ላይ አንድ ላይ አይደለህም። ስለዚህ አንድ ላይ አይደለህም። ቲክቶከሮች ብለህ እንደተናገርክ ነው የምንይዘው። ከነሱ ወገን አይደለህም። ይመለስ
እኔም ስለዛ ሰዓት ነው ያወራሁት። ያው ሌላኛው ትንሽ እንዳልኩ ቅድምም እንዳልኩ ትንሽ ለመስማትም እንትን ያለኝ በቲክቶከሮች በአጠቃላይ በህዝብ እንባና ደም የሚሸጡ ነው። ኤግዛክትሊ ወርዱ ላቀይረው ይችላል። በህዝብ እንባና ደም የሚሸቅጡ ናቸው እናንተ እያሳዩ ብለሃል እና ይህንን ወርድ ኤግዛክትሊ ብለሃል እና በህዝብ እንባና ደም እየሸጡ ነው እየነቀጡ ነው ለማለት ያስደፍራል። ምንም አድርገዋል ብለህ ብቻ ከገዳዩና ከእንትሎቹ እኩል እነዚህ ልጆች ምን አይነትስ ማስረጃ ይዘህ ነው? እኚህ ልጆች ትልቅ አኩዚሽን ነው ያደረስክባቸው። በጣም ትልቅ ጄኖሳይድ በለው በእንትሉ አይዲያው ማለት በህዝብ እንባና ደም የሚሸጡ ናቸው ስላልክና ምንድነው ማስረጃ እንዳልኩ ደግሞ በአጠቃላይ ስትል እኔም አለሁበት እዛ ላይ በጣም ብዙ ሰዎች አሉ እዛ ውስጥ እና እኛ ጭራሽ የሌለንበት ሰዎችም አለ እንደ ቲክቶከር እና እንትኑ ደብዳቤ የሚመስል ነው። ቪዲዮ አድራሻ አለው በዜና አቅራቢዎች ብሎ ስፔሲፋይ ያደርጋል። ዋናው ዓላማው ዜና የሚያቀርቡትን ሰዎች ለመናገር ስለሆነ ማለት ለምን ዜና አላደረጉትም ሌሎን ለመናገር ስለሆነ ማለት ነው። ግን አሁን ለምሳሌ ቲክቶከሮች የምትሉ አካል ናት እንትን ያደረገችት። እሱን ያደረጉበት ዋነኛ ምክንያት ምንድን ነው? በዛ ሰዓት ላይ እኔ ሰዎች ታገቱ ሲባል ቤተሰቦቻቸውን አስባለሁ፣ ወዳጆቻቸውን በጣም ብዙ ደም እንባ የሚያለቅስ በጣም ብዙ ሰው እንዳላቃለሁ። ከዛ በኋላ እንደው በነጋታው አይ ቲንክ መሰረት ሚዲያ ይመስለኛል 1.5 ሚሊዮን ብር ለአንድ ሰው ተጠየቁ፣ የተወሰኑ ሰዎች ተለቀዋል ከፍለው የሚል ዜና ወጣ ማለት ነው። ሰዎች በዚህ አይነት ችግር ሰዓት ላይ አሁን ለምሳሌ እኔ ብታገት 1.5 ሚሊዮን ብር ከፍዬ መለቀቅ እንደማልችል አውቃለሁ። መሞት ነው ጠፋንቴ እና እኔ በሰዎቹ ቦታ ላይ ነው የምቀመጠው እና እንባ አለ። በዛ ሰዓት ላይ በጣም ብዙ ሰው እያለቀሰ የህዝብ እንባ አለ እና በዚህ ሰዓት ላይ ልክ ዜናውን ስሰማ እኔ እንደሰማው የዛ ህመም ተካፋይ ነው እና እኔ ውስጤ ማልቀስ ነው የጀመረው። በእርግጥ እንባ ብዙ ማውጣት ሰው አይደለም እንደዚህ ፊዚካል እንባ ማለት ነው። ግን ምናልባት ደርቆ ሊሆን ይችላል ብዙ አልቀሼ አይታወቅም እና እኔ እያለቀስኩ ነበር የህዝብ እንባና ደም ስላለ ማለት ነው። እና ያ የህዝብ እንባና ደም እኔን ስላስደነግጠኝና ስላመመኝ ነው ወጥቼ የተናገርኩት ማለት ነው። እኔ የዛ ህመም ተካፋይ ስለሆንኩ በዛ ሰዓት ቤታቸው የተጨነቁ በጣም ብዙዎች አሉ። በጣም ብዙ ልጆች እናትና አባቶቻቸው ምናልባት ተይዞባቸው ሊሆን ይችላል እና ወላጅ አልባ የሚሆኑ ሰዎች በዛ ቅስፈት እንዳሉ ይገባኛል ማለት ነው። እና የህመሙ ጉዳይ እኔን ስሰማ አስደንግጦኝ እንድናገር አድርጌያለሁ። በእርግጠኝነት ደግሞ በተለይ ዜና አቅራቢዎች ይህንን 100% መናገር ይችላሉ። ምክንያቱም ዜና ሲያቀርቡ ቲክቫን ሁሌ እንደሚከታተሉ ታውቃለሁ። ሊትራሊ ቀጥታ ሄደው ሲዘግቡ ብዙ ጊዜ አናገኛቸው። ከዛ ላይ ምንጭ ጠቅሰው ሲዘግቡ እናውቃለን እና ምንጭ ጠቅሰው መዘገብ ይችላል ያን ዜና። ምክንያቱም አንድ ዜና አቅራቢ ራሱ ካልዘገበው ለሰዎች ይዳረሳል ብሎ ካሰበ ምንጭ ጠቅስና ይዘግባል። ከሌ እንዳለው ብሎ ማለት እና ከሌ እንዳለው ብሎ አልዘገቡ ዝም ምን ያሉት ስለ አርሴናል በጣም ብዙ ሲነገር የነበረው ከዛ በኋላ ስለመጣው ቲክቶከር ነበር ሲነገር የነበረው። ስለዚህ ይሄ የህዝብ እንባ በህዝብ እንባ ሰዓት ላይ ሰው ሲያለቅስ የህዝብ ሰው ሆንክ ህዝብ በሚያለቅስበት ሰዓት ላይ አብረክ ማልቀስ ብቻ አይደለም። ኦሬዲ ምንም ብታደርግለትም ባታደርግለትም ይሄ ነው ተካፋይ ግን መሆን አለበት። ስለዚህ ያ ያበሳጫል። ስለሚያበሳጭ እና እነሱና ሌሎች ቲክቶከሮችን ደግሞ ማንም ቲክቶክ ላይ እየተናገረ ሰው አልሰማሁም ነበር በዛ ሰዓት። ስለዚህ ሁሉንም የሚያበሳጭ ሸንቆጥ ማድረግ የሚችል የህዝብ እንባና ደም እየተሸቀጠ ነው። በዛ ሰዓት ሰው እያለቀሰ ነው። ቤቱ ላይ በጣም ብዙ መከራ አለ። እነዛ መከሮች ባሉበት ሰዓት ላይ መተክ ስለዛ መከራው እንደው ተጽዕኖ ፈጣሪ አለ የሚባሉት መንግስቱ እባክህን ድረስላቸው ብሎ መንግስት እውቅና እንዲያገኝ ማድረግ በሚገባበት ሰዓት ላይ መንግስት አፋጣኝ መፍትሄ እንዲሰጥ እድሉን እንዲሰጠውና ትኩረት እዛ ላይ እንዲያደርግ መጠቆም በሚገባቸው ሰዓት ላይ አርሴናል ዋንጫ በላ የሚል ዜና አንዴ ነው አርሴናል ዋንጫ ይበላ። በነገራችን ላይ አሁን ሳቅረኝ ኳስ ሞድ ሰው ስላልሆንኩ ነው እንደዚህ ይትክል አድርጌ የማወራው ይቀርበል እና አርሴናል ዋንጫ በልቶ ከዛ በኋላ ስለ አርሴናል ዋንጫ መብላት 10 ላጋነኛው ሊሆን ይችላል 2 ሊሆን ይችላል የሰሩት ቪዲዮ ደጋግመህ ስትሰራ አንዴ እንኳን ስለነዚህ ሰዎች ካልተናገርክ እኔ ምንድነው የምለው የሚናገርላቸው ሰው ነበር በዛ ሰዓት መሆን የሚገባቸው እና ያን ባለመረጋቸው በነዛ በሚያለቅሱ ህዝቦች ላይ ሸቀጣቸዋል ብዬ ወቀስኳቸው ማለት ነው። እና ወቀሳው የሚመነጨው ከዛ ነው ለማለት ነው። በአጠቃላይ ስትል ነው ያው እንግዲህ እኔ ባንኛው አጠቃላይ ሌሎች ስላልዘገቡ አንተም አልዘገበም ሸቀጣል። አይ እኔ ሀሳቡን ነው የተናገርኩት። እኔ ያለሁበት ካልክ
አለበት። ስለዚህ 2000 ሰው አለ እኔ ጋር የሚመለከት እነዚህ 2000 ሰዎች አሉበት ቪዲዮ ካልሰሩ የሚሰሩ ሰዎች ቲክቶከር አይደሉም። ቪዲዮ ፖስት የሚያደርጉ ነው እና የዛን ቀን ካልተናገሩ አሉበት እነዚህ ሰው ግን ዮናስ እዚህ ጋር ደግሞ የምጠይቅ ነገር በኢንተርቴንመንት ሶሻል ሚዲያውን ላይ ያሳደገ ሰው ሊጠይቅ አይችልም በዚህ ጉዳይ። እኔም ያው አንዳንድ ጉዳዮች ኦቨር ሲደጋገሙ ካልሆነ በስተቀር ሀገራዊ ጉዳዮችን እኔም ከእግር በእግር እየተከታተልኩ አልሰራም። ለምን እንደዚህ አይነት ጉዳዮች በተከታታይ ስለሚያጋጥሙ እሱን የሚሰሩ ሰዎች አሉ ብለን ብዬ አምናለሁ። አይ ቲንክ አንተም እንደዛ የምታደርግ አይመስለኝም። በሀገሪቱ ውስጥ በተፈጠሩ ችግሮች ቁጥር ለምን ብዙ ነው። ስለዚህ እነሱን እየወጣህ ትሰራለህ ብዬ አላምንም። ስለዚህ እነዚህ ልጆች ምናልባት ይህንን ጉዳይ ለምን አሁን እኔ የዜና አቅራቢዎችን አብዛኞቹን ፎሎ ስለማድረጋቸው እከታተላቸዋለሁ። አብዛኛውን ለመስራት ይሞክራሉ። እዛ ቪዲዮ ላይ እንዳልኩት በቂ ነው በቂ አይደለም ብያለሁ። በቂ እንዳልሆነ እኔም አውቀዋለሁ፣ እነሱም እንደሚያውቁት አምናለሁ። ያ ነገር በቂ በህዝቡ ችግር ደረጃ ዘግቧል ብዬ ባላምንም ከሚመጣባቸው ነገሮች ቅድም ካወራናባቸው ብለን ከምናምናቸው ነገሮች እና ከብዙ ነገሮች አንጻር እየተጋፉ ምን እያሉ ለመዘገብ ሲሞክሩ ነው ብዙ ጊዜ ማያቸው። ይዘግባሉ፣ ግን በቂ ነው በቂ አይደለም እንዳልከው እንላለን። ስለዚህ አንተ ምናልባት ወይ አክሱምን ወይ ብዙ ቦታ ችግር ይፈጠራልና ያንን ቪዲዮ ሳሰራ ብትቀር በህዝብ እንባ ሸቀጥ ማለት እንደማይቻለው በሙሉ እኔንም ሆነ ከዜና አንባቢዎቹ ስፔሲፊክሊ ከዜና አንባቢዎቹ በስተቀር ያለውን መናገር አንችልም ልልህ ነው። አይ ማለት ይቻላል ባላቅም ለህዝቤ እስካልተናገርኩ ድረስ ማንም አደባባይ ላይ እስከወጣውና እስከቆምኩ ድረስ ማንም ምንም ነገር ቢለኝ የሚከፋኝ ሰው አይደለም። በባህሪ ተፈጥሮዬም ስለሆነ አቋሜም ስለሆነ ማለት ነው እና ያመንኩበትን ያወቅኩትን ነገር ሁሉ የማድረግ ግዴታ አለብኝ። ሳላርግ ስትገኝ ሰዎች ቢወቅሱኝ አለማድረግ ስለሆነ የሚያስወቅሰኝ ደግሞ በውሸት ወቅሶኝም ከሆነ እንዴት በውሸት ተወቅሱኝ ይላችሁ ብላለሁ። አሁን አንተ ዛሬ እንዳወራ ነው ማለት ነው። ዛሬ ስሜ ተነስቶ ስፔሲፋይ ሌሎች ሰዎች እኮ ቪዲዮ ሰርቷል፣ ግን ስሜን ስላላነሱ ከእነሱ ጋር ማውራት ተገቢ ነው ብዬ አላስብም። ሀሳብ ነው የሰጡት። ሀሳቡ ተመሳሳይ ቢሆንም ባይሆንም አይመለከተኝም ስሜ ስላልተነሳ። አንተ ግን ቪዲዮን ከተህ ስለሆነ ነው አንተን ጠርቼ ከአንተ ጋር እናውራ ያልኩት ማለት ነው እና ስለዚህ እኔ አውት ኦፍ ቶፒክ እንዳይሆን እንጂ አይሆንም፣ ግን ተመሳሳይ ነው፣ ተቀራራቢ ነው። ምናልባት አክሱም ላይ ስላለው ችግር ምናልባት እኔም የሚገርምም መረጃው እንዳልኩ ቅድም አስቸጋሪ ነው። ሁሉንም መረጃ ስንሰማ መረጃውን ሁላ ሰምተህ አዝነህ ምን ብለህ 100% እርግጠኛ የምትሆንበት ሲቹዌሽኖች የሉም። ባይዘው የመረጃ እጥረት በጣም አለ፣ በጣም እና ትንሽ እንደውም የውጭ ሀገር ዜናዎች ካቀረቡት ነው እነሱም ቢሆኑ የምታውቀው ነገር ነው፣ ትንሽ አስቸጋሪ ነው እና አክሱም ላይ አሁን ብዙ የሙስሊም እህቶቻችን ላይ ብዙ የሚደርሱ ነገሮች አሉ እና እሱን ዘግበህ ታውቃለህ? ምናልባት ወይም ደግሞ ይሄ ነገር ልክ አይደለም ብለህ ታውቃለህ? አይ ቲንክ አሁን ላይ አይደለም። በነገራችን ላይ ከቲክቶክ ከመጣው በጣም ረጅም ጊዜ ነው እና ከዚህ በፊት የነበሩ ወደኋላ ያሉት 10,000 ፎሎወር እያለ ነው ማቀባይ ዘው አግሬሲቭ የሆኑ ንግግሮችን ማድረግ ሰው ነው እና ያኔ ተደጋጋሚ ተናግሬ አውቃለሁ። ገብቶ ማየት ይቻላል። ቪዲዮዎች ስላልተፈታ መሰለኝ አሁን ይላል። አሁን ይሰማል። ትንሽ ተቆራርጧል። ዩኒሻ አይ ቲንክ እኔ ጋር ትንሽ ተቆራርጧል። አልሰማንህም? ይሰማል? አሁን ይሰማል? አሁን ይሰማል። ከዚህ በፊት በነበሩ አክሱም ላይ እንደዚህ አይነት ኬዞች ሲፈጠሩ አይ ቲንክ ያኔ ከ10,000 ጀምሮ የምታየኝ ከሆነ እንደዚህ አይነት ኬዝ ተፈጥሮ ነበር። አይ ቲንክ አሁን ስታስታውሰኝ እና ተናግሬ አውቃለሁ። ግን ይሄኛውን ቪዲዮ የሰራሁበት ዋነኛ መንገድ ምንድን ነው? እኔ ፌስቡክ እየተጠቀምኩ ሁለት ዜናዎች ነው ያየሁት እና ዜናው ነው እንድናገር ያደረገኝ እና አንደኛው ዜና ታገቱ የሚል ነው። ከዛ በኋላ ኢቲቪ ደግሞ የሶሻል ሚዲያውን ዜና መጣው እና ትሪገር ፖይንት እኔ እንትን ነው ምድረሰው ለዛ ነው አለመናገሬን ይቅርታ የምጠይቀው። ሰዎች በተበደሉበት ቦታ ሁሉ የመናገር ግዴታ አለብኝ። ሰው ልጅ እስከተበደለ ድረስ ካልተናገር እና አብሬው ካልቆምኩኝ ቅድም ተናግሬያለሁ። ልወቀስ ይገባል፣ ልሰደብ ይገባል፣ ይቅርታ አልጠይቅም ይገባል። ምክንያቱም በደል በየትኛውም በኩል በየትኛውም ቦታ የትኛውም ሰው ላይ የሚደርስን በደል ጠቅላላ እንዴት ነው እዚህ ማህበራዊ ሚዲያ አደባባይ ላይ እንደሰው የመናገር ግዴታ ስላለብኝ ማለት ነው። ምናልባት አሁን ላይ አክሱም ላይ ችግር ተፈጥሯል ምናምን ብልሃል አሁን ላይ ማለት ነው በሙስሊሞች ጉዳይ ምናምን ብላይ ከይዙን ከዚህ በፊት ስለማውቀው ነው ማወራክ እንጂ ያኛውን አሁን ዜና ሰምቼውም አላውቅም።
አሁን ላይ የተፈጠረው ኬዙን ስላላዩት። ግን አሁንም ተበድሎ ከሆነና ካልተናገርኩኝ ልወቀስ ይገባል። ተረዳኝ። አሁን ስላለው ቪዲዮ አልሰራሁም። ስለዚህ አለመስራቴ የሚመነጨው ከአለማወቄና ምድሮ ስሙ ስለዛ መረጃ ስላልተጋለጥኩ እንጂ አሁን ለምሳሌ አንተ ለቪዲዮ አልሰራም ብዬ ያለቀስኩክ ቪዲዮን አላየሁትም ስላልክ ግን ቢያንስ ከኔ አይተኳልና ለምን አልተናገርክም ብዬ ነው የተናገርኩክ እና ከሌላ ሰው ስላላየሁት እኔ ቪዲዮ ያየው ሰው ስላላየሁት በደንብ ሶሻል ሚዲያ ላይ የተንቀሳቀሰ ጉዳይ ስለሆነ ያው ሳትሰማው ላትችል ትችላለህ ብዬ ነው ላትሰማው ትችላለህ ብዬ ስላልገመትኩኝ ነው። ያው ቲክቶክ ቪዲዮ ፖስት አድርጌ ነው ጥያችሁ የምወጣው እና ዜና ከረፈድ ነው የሚሰሙ ምናምን አንድ ቪዲዮ ሰርቻለሁ። በነገራችን ላይ አላየሁትም ግን የጉልበት ስራ ሰራ ሰው ዜና ስሙኝ እንጂ ለስማችሁ አልልም ምናምን ብዬ ከዚህ ቀልጃለሁ። ጭዬ ስለምወጣ ይቀርበሉኝ። ወሬ ከቆረፈደ ነው የሚደርሰኝ። እኔ ብዙ ጊዜ ከዘገየ ነው የሚደርሰኝ። በነገራችን ላይ ወሬ ልትሆንች ረፍት የጉልበት ስራ የሚሰራ ሰው ፉልታይም ስራ ስላለብኝ ረፍቷ ሰዓት ነው ትንሽ ገብቼ የማየው እና በዛ የተነሳ ልስት እችላለሁ። ግን ስቼ ከተገኘው ልወቀስ ይገባል፣ ልታረምም ይገባል። ግን እኔ ደግሞ አንድ ሰው መጥቶ ዮናስ በቃ በህዝብ እንባና ደም የሚነግር ነው ቢለኝ ወይም ደግሞ እንዴት አላወራም ይሄ እንትን ስለሆነ ነው ዝም ያለው ቢለኝ እርግጠኛውን የምነግርህ ነገር ነው ሮንግ ነህ ምክንያት ሊኖሮ ይችላል ብዬ እንደምከራከርልህ እንድታቀልኝ ይፈልጋል። ለምሳሌ በላይፍ ላይ መተው ሰዎች በጣም ብዙ ነገር ይናገራሉ። እኔ ላይ የተለመደ አንድ ነገር ለምሳሌ ዘረኛ ነህ ካልከኝ ገብተህ እንደዚህ ነው ልትነግረኝ የሚገባው በጽሁፍ ልትነግረኝ አልፈቅድልህም። ለምን አልከኝ ከምን ስታልከኝ ብዬ እጠይቅሃለሁ። እኔ ራሴ በዛ አሁን ለምሳሌ እኔ ሰው ልጆችን ምጠላ ሰው ስላልኩኝ ምክንያቱም እኔ ኦርቶዶክስ ነኝ በእምነቴ። ሰው ልጅ ጠቅላላ ከአንድ በኩል የመጣው የእግዚአብሔር ስነ ፍጥረት ነው። እምነትም ብሔርም ምናምን የሚባሉት ነገር ለእኔ ማተር አያደርጉም። ስለዚህ ልጠላህ የምችልክ ከድርጊትክ እና ከተግባር ካልሆነ በስተቀር ከማንነትና ከእምነትክ ተነስቼ የማላውቀውን ሰው ልጠላ አልችልም ብዬ የማስብ ሰው ነኝ እና ሰዎች ሰው ትጠላለህ ብለው ሲጠይቁኝ ሁሌ የምላቸው ኑ ግቡና አስረዱኝ እና አሁን ለምሳሌ በጣም ብዙ ሰው ብሎኝ ያውቃል በነገራችን ላይ። ምክንያቱም ከዚህ በፊት አንድ ቪዲዮ ሰርቻለሁ። ሰዎች ከኢትዮጵያ ውስጥ መነሻ ፖይንት አላቸው የሚጠሉበት ምናምን የራሳቸው ተዘበራረቀ ነገር አለ ይጠሉሃል። አለሪዝም ሊጠላ ይችላል እንደዚህ ደብረው ፊት ለምን ብዬ እኔ እንትን ነው ማድረጋቸው ብሎክ ምናምን አይደለም ይግቡና ያስረዱ በህዝብ ፊት ይናገሩ። ሁኜም ከተገኘው መታረም እኔ ፍጹም አይደለም ሰው ነኝ። እስታለሁ ልሳሳት እችላለሁ። ሁኜ ልገኝም እችላለሁ። በነገራችን ላይ ላታውቁት ትችላለህ። ምንድነው እና ቦርጭ ለባለቤቱ አይታወቅም እንደሚባለው አይታወቅም። ልክ ነው። ቦርጭ ባይኖረንም እና ከዛ አንጻር ጥያቄዎች ተመልሰውልኛል። ሌላኛው ቀጣዩ አይ ቲንክ ሀስቲ ጀነራላይዜሽኑ ነው እንዳልኩ። ከዛ ግን በጣም ያሳቀኝ የምር እንዴ በራስ የቀለደ ነው ያስባለኝ ነገር ዲሊም ፔጅን ጉዳይ ለምን ራስክ እስካሁን እስከ መጨረሻው ሰዓት ድረስ ለቀቅ አላየውክም እና ዲሊም ፔጅን ሜንሽን አድርጉት ማለት ሜንሽን አድርጉት ንገሩት፣ በጆሮ ሹክ በሉት ብለሃል። በጆሮ ሹክ በሉት እና ንገሩት ኢትዮጵያ ውስጥ ያለውን ችግር ስትል ሰምቼሃለሁ እና ዲሊም ፔጅ እንዲያውቀው ከሆነ የኢትዮጵያን ህመም ዓለም እንዲያውቀው ከሆነ ፍላጎትክ እንደሱ ከሆነ ለምን ዮናስ ቪዲዮ ዲሊም ፔጅ ሜንሽን አድርጎ አይገልጽልትም ያለውን ችግር? እንግሊዝኛ ጎበዝ ተቃይ ተማሪ ነበር ይመስለኛል አይደል? ደጃፍ ላይ ሲወራሰ ነበር ስለ እየሳልክ ብታስቸግርም ብቻ አልነበርኩም። እሺ ብቻ ያው አይከብድም እንግሊዝኛ እና ልጨርሰውና ኮንክሉድ አድርገውና ለምን ራስህ ሜንሽን አድርገህ ቪዲዮ ፖስት አላረክም ነው? እስቲ እንትንህን ልስማው፣ ሪዝንህን ሰዎች ለምን ወደ እነዛ ልጆች እንደገፋው እነዛ ልጆች ያንን ነገር ቢያደርጉ ጥሩ ነገር ላይ መጣ እንደሚችል ዮናስ ይጠፋል ብዬ አላምንም። አልዋሽም እና ለምን ወደዛ ፑሽ አረከው? ራስህ ለምን አላደረግከውም? እሺ መልካም አይ ቲንክ ለምን እዛው ላይ የመለስኩ ይመስለኛል እና ቪዲዮን ወይ በደንብ አሁንም ድጋሚ ልብ ብላየው ቀደም ስነግር ነበረ ምን ብያለሁ ለማል ተከፍሎት ነው የመጣው እሱ እና
ለነገሩ እሱ ተከፍሎት ነው የመጣው እና ምን ብዬ አጣጥየዋለሁ። የእሱ መምጣትና ለእሱ መነገሩ ራሱ ፋይዳ እንደሌለው እዛው ቪዲዮ ላይ አብሬ አያይሻለሁ እና ምናልባት ዘላት ነው ሳታቅ ቀደምም ደግመልኛል። አይ ነው እንደዛ ኮል ሆን ብለን ይዘደልከው ማለት ነው እና እንደዛ ብዬ ነው ከዛ በኋላ ከዚህ በኋላ እንደዛ ካልኩኝ በኋላ ነው ያንን ንግግር በጆሮ ንገሩት ያልኩት ማለት። ስለዚህ ምንድነው የሚሆነው ያኛው ማለት ነው ለገጣ ነው እንጂ የሚሆነው ስናት ቁም ነገር አይሆንም ማለት ነው። ምክንያቱም አንድ ሰው እግር የለውም አይሄድም ብለህ ከጨረስክ በኋላ ዱብ ዱብ እያለ ይመጣ ግን ጥሩ ነው ምናምን ብትል እውነታው እግር እንደሌለው ሆኖ ከዛ ዱብ ዱብ ይበል ካልክ እያላገጥክ ነው ማለት ነው። እግረ ቢስ በመሆኑ ላይ እያሾፍክ ነው የሚሆነው እንጂ እንትን አይደለም። ስለዚህ ለዴሊም ፔጅ መንገሩ ፋይዳ ቢስ እንደሆነ መጀመሪያ ተናግሬ ከዛ በኋላ እንደው ቢያንስ ንገሩት ስል ስራ ነው እየሰጧቸው ያሉት። ስለ ዴሊም ፔጅ ሳይሆን እየወራ ያለው አጠገቡ ስላሉት ቲክቶከሮች ስራ ነው እየሰጧቸው ያሉት። ይሄን እንኳን ማድረግ ባችሉ ቢያንስ ንገሩት ሌላ አንድ ተጨማሪ ስራ ቀለል ያለ ስራ እየሰጧቸውና ከዛ አንፃር ኢንቶኔሽን ግን ኤክስፕሌን ያደረከውና እኔ የተረዳሁት ኢንቶኔሽን ማለትም እንደውም ለገጣው አንተን ያላገጥከው ብዬ ነው የማስበው። እዚህ ጉዳይ ላይ ለመሰለክ ዴሊም ፔጅ ተከፍሎታል ምናምን ብለህ ገብቶሃል። ይሄ ጉዳይ እንትል በሉት ምንድነው ንገሩት በጆሮ አሽሙር ነው የሚባለው። የተናገርከው መልእክትህን ያስተላለፍከው በእንትላዊ ዘይቤ ነው እና ያንን ነገር እኔ ቀጥታ ነው የተረዳሁት። ቀጥታ አሁን ስታስረዳኝ መጀመሪያ ላይ ስንገባ ቅድም ቶኔሽን ስናስረዳ ተረድቻለሁ። ግን ቪዲዮ ላይ ስለተነሳ ጥያቄውን ጀስት አንተን በደንብ ኤክስፕሌን እንድታደርገው እኔም አንደርስታንድ እንዳደርግ ሰው እንዲገባው በሚል ነው ደግሜ እንትን ያልኩክና ግን ደግሞ እንደገና ደግሞ ሌላ ዩኒካ አንተ እንዳንተ አላበዛብዬ ያበዛው መሰለኝ። ዴሊም ፔጅ ተከፍሎታል ስትል መረጃ ይዘህ ነው ወይስ ጀስት የሚሰማህ ስሜት ነው? እኔ ይሄ አምጣ ምናምን እያልኩ ሳይሆን ጀስት ለመጠየቅ ያለው አምጣ ብትለኝ እስኪ ታመጣዋለሁ። ግን የቲክቶከርን ባህሪ ያውቀዋለሁ። የቲክቶከር ኢትዮጵያ ውስጥ ያሉ ቲክቶከሮች እና ዓለም አቀፍ ያሉ ቲክቶከሮች የሆነ ነገር ሲሰሩ እንደ ጆተኒ እንደሚሰሩ አውቃለሁ። ካልገባባቸው አይንቀሳቀሱም። ይሄ የገበያ ህግ ነው። ለምሳሌ አንድ ነገር ከገበያ ሂደህ ገዝተህ መተክ ስትመጣ ገዝተህ ነው ያመጣው ብለህ ማስረጃ አንተ ብለህ ጠይቀኝ ማለት ነው። ገበያ እንዴት እያወቁ ከገበያ የሚሸጥ ዕቃ እንደሆነ እያወቁ አንተ ማታመርተው ዕቃ እንደሆነ እያወቁ ይዛው ብትመጣና ከዛ በኋላ በምን አወቅ ምናምን ብትለኝ እንትን ነው የምንድነው ሰው የህፃን ልጅ ጥያቄ ነው ምናምን ብዬ የምመልስልህ ማለት ነው። እና አሁን ይሄኛው በዛ ወድ ነው የሚታየው። በጣም ብዙ ሰዎች ምክንያቱም እዚህ ቲክቶክ ላይ ያለው ሰው ነኝ አይኖ ፕላትፎርም እንዴት አድርጎ ራን እንደሚያደርግ አውቃለሁ። ማክሰው ስለሆንኩኝ ማለት እዚሁ ለአንተም ታውቃለህ ብዬ አስባለሁ። ምናልባት ካላወቅ ልንገር ፕላትፎርሙ ራን የሚያደርገው የትኛውም ሰው በተለይ እዚህ ተጽዕኖ ፈጣሪ አንተ ብለህ የምትጠራቸው ሰዎች ማለት ነው ቲክቶከሮቹ እኔ ብዬ የምጠራቸው ሰዎች ጠቅላላ እኔ እንደዛ ብዬ ስለማልጠራ ኮንተንት ክሬተር ነው ሞር የሚቀለኝ ወርድ አንተ ስላልክ ነው እንጂ ኮንተንት ክሬተር እኔ ተጽዕኖ ስለማይፈጥሩብኝ ነው ተጽዕኖ ፈጣሪዎችም አላቸው። ለዛ የሚፈጥሩባቸው ሰዎችም አሉ ሊሆን ይችላል። አይደለም ለእኔ እኮ ነው እኔ ፐርሰናሊ ለዛ ነው እንደዛ ማላቸው እና ያፈጥሩ ማለት አይደለም ይፈጥራሉ። በደንብ ይፈጥራሉ እና ዋናው ዓላማ ምንድነው ስሙ አቃል ይህን ማቀው ሲስተሙ ስለማቀ አሰራሩ ስለማቀ ስለዚህ በአሰራሩ መሰረት ይህ ሰውዬ ከአሰራሩ ውጭ ሰርቶ ከሆነ ራሱ ማለት ነው ዴሊም ፔጅ የሚባል ከአሰራሩ ውጭ ሰርቶ ከሆነ እሱ ነው አዲስ ነገር የሚሆነው ተረዳይ እሱ ነው እሱን ማስረዳት ይቀላል። ከአሰራሩ ውጭ መስራቱን ማስረዳት ይቀላል እንጂ ኦብቪስሊ በጣም እንከራከርበት ነው ብዬ አላስብም እኔ ፐርሰናሊ ማለት ነው። ግን ተሳስቼም ቢሆን ተረዳኝ ለምሳሌ በአርጎት ቢሆን ለምሳሌ ሳይከፈለው መጥቶ ቢሆን ዋናው ግቤ እንትሉ ላይ ቪዲዮ ላይ እሱ አይደለም እና ተሳስቼም ከሆነ ወይ ተሳስቻለሁ ማለት ነው ብዬ ይቅርታ ጠይቃለሁ። አይ እኔም እዚህ ጉዳይ ላይ ልከራከርህ እንትን ምናምን ሳይሆን ጀስት እንደዛ ስትል የሆነ መረጃ ካለ ህዝቡም እንዲያውቀው ይፋንዲው ብዬ ነው እንጂ ስፒድስ እንደዛ ብለህ ነው የምታስበው? ስፒድማ አፍሪካን ቱር ነው ይመጣው የእሱ ያው አንደርስታንደብል ነው። ልክ ነው። በቃ እኔ ብዙ እንዳልኩ ብዙ ጥያቄዎች የሉኝም። ጥሩ ውይይት ነበረ። ሌላ
ማጠቃለያ ጥያቄ ካለ ጨምር፣ ከዛ ማጠቃለያ ጨርስ። የረሳሁት ጥያቄ ሳልጽፍ ነው የመጣሁት ታውቃለህ። በቃ የውይይት የላይቭ ላይ ውይይት እንትን የለኝም ብዙና አይ ውሸት ነው እንዳትሉ ትላለህ። ከብዙ ሰው ጋር ማውራ ሰው ነኝ። ላይቭ ላይ ሁሌም ወዳጆች አሉኝና እንደዚህ እናወራለን እና ማውራት ይችላል። እኔ ልምዱ አለኝ። የወሬ ከሰው ጋር መነጋገር አለ አይደል? ከሰው ጋር መነጋገር በቃ እኚህ ናቸው ጥያቄዎቼ። ምናልባት ነገር ልጭ ካለልኝ እኔ ውስጥ ስለዚህ ኦፊሻሊ ከቲክቶክ ቢፍነት ቢፍ ነው የሚባለው አይደለ? ቃሉ እንደው ሰዎች ሲመላለሱ ምናምን ተቃራኒ ያሳውቃል። ቢፍ እንደዛ ነገር ብቻ ማልወድ ሰው ነኝ። እንደዚህ አይነት ነገሮች አልወድም። እኔ ቀጥታ ከሰዎች ጋር ማውራት ምናምን ወድ ሰው ነኝ ምናምን እና ነገሮች ምንድነው ስሙ ምንድነው ኤክሳይትድ የሆናችሁ ሰዎች ትኖሩ ይሆናል። ምናልባት እኔ ላይ ኮሜንት ስለዘጎት አየው ወይኔ ዛሬ ሊሰዳደቡ ነው ምናምን ብላችሁ ኤክሳይትድ ናችሁ። እኔማ ይኸውልህ ስም ሁላ ወጥቶልኛል። እንደው እኔን አጽዳልኝ እኔ የለሁበትም። ስም ሁላ ወጥቶልኛል። ገና ለገና አጌኒስት ዮኒ ቢፍ ገጠመ ብለው ተናሰቡ ሰዎች ገና ለገና ቶፒኩ ወሬው ምን እንደሆነ ሳይረዱ የራሳቸውን መላማ ለአንተ ላይ ብቻ አይደለም በነገራችን ላይ እኔ ላይም ስም ይወጣል እና እኔ አጽዱልኝ የምል ሰው አይደለም። ስራዬ ነው የሚያጸዳው። ስራ ያጽዳ እንትን በስራ ታጸደዋለህ። እኔም በስሬ ያጸደዋለሁ። ኦብቪየስሊ ምንም ችግር ስለሌለው ማለት ግን ለማንኛውም እንደማጠቃለያ ገብቶኛል ሀሳብ ለመናገር ለእንትኑ ዛሬ በጣም ደስ ብሎኛል። ምክንያቱም ድረስ የተለመደ ነገር ነው ብዬ አላስብም። ሰዎች ሲያረጉ የምናውቀው ለቪዲዮ መልስ ሲሰጡ ምናምን በሻሸቆች ምናምን ሲመጡ ማይረባ ነገር እየጨመሩ ነገሮችን እያሰፉ ለሰዎች ለማይረባ ነገር ማጋለጥ ነው ብዙ ጊዜ የምናውቀው። ዛሬ በተቻለ መጠን ሰዎችን ለማይረባ ነገር አጋልጠናል ብዬ አላስብም። ምንድነው ስሙ ሆን ብዬ ምንድነው ስሙ ላጠቃክ ያሰብኩት አንዳች ነገር የለም። ምናልባት እንደዚህ አይነት ፊሊንግ የተሰማቸው ሰዎች ካሉ ነው ቪዲዮ ላይ የተካተቱ ጥያቄዎችን ጠይቄያለሁ። መጠየቅ የሚገባውን ጠቅላላ ጠይቋል ብዬ አስባለሁ። የጎደለ ካለ እኔ እና እሱ በውስጥ እንጨርሳለን። አይሆፕ ከዚህ በኋላ ቪዲዮ እሱ እንደማይሰራ እኔ እሱ እንደማልሰራ ማለት ነው። በዚህ የረሳሁት ምናምን ብሎ ማንም ቪዲዮ ይሰራል ብዬ አላስብም። እኔም አሁን አልኩህ ከዚህ በኋላ ከሰዎች ጋር ልጨቃጨቅም ላይቭ ላይ ነው የምጠራው እኔ ራሱ ከዚህ በኋላ ማለት ነው። አሪፍ ልምድ ነው። ማርያምን አሪፍ ካልቻል መወያየት በጣም መልካም ነው። ምንድነው ሰው ማለኛ እንግባባ የሚያደርገናል። በቆሪጥ እንዳንተያይ ያደርገናል። እኔ አሁን እዚህ ማህበራዊ ሚዲያ ላይ ካሉ ሰዎች ጋር ጠላቴ ነው ብዬ የማስበው አንድ ሰው የለም ለእኔ ማለት ፐርሰናሊ ከሌለ ጠሏለሁ ምናምን ብሎ ሰው የለም። ቪዲዮ ካልተመቸኝ አሳልፈዋለሁ። በቃ ዝም ብዬ ስገባ አልፈዋለሁ እንጂ ወይ እሱ ያልወደውም ከሌን ወደዋለሁ ምናምን የሚባል ነገር የለም። ብሎክ የሚባል ነገር አለ ላለማንች ሲሰድቡ ምናምን አይደለም። ጀነራሊ ሰው ማትወደው ከሆነ ብሎክ አድርገህ ቶሪ ፔጅ ላይ እንዳይመጣ ማለት ትችላለህ አላለው እሱና በጣም ደስተኛ ናለው። በጣም ሰምተህ ስለመጣ አይ ቲንክ በእድሜ ትንሽ ትመስላለህ ከእኔ ስናው ትንሽማ አንሳለሁ እኔ 32 ዓመት ስለዚህ 10 ዓመት ትበልጠኛለህ። ያየህ እኔ ትልቅ ሰው ነኝ ማለት ነው። መላጤም ከእድሜ መጣ ከሌላ ነገር አይደለም። በራው መስሎኝ ነበር። አይ በጣም ውይይቱን መጥራትህ ጥሩ ነው። ሚስ አንደርስታንድ የተደራረግናቸውንም ነገሮች ሰዎችም ደግሞ አንዳንዴ ሰዎች በዚህ ውይይት ሰው እንትን ይመስላል። እኔ እናንተ ሀሳብ እንድንል ብቻ ሳይሆን ሰዎችም ጀነራሊ ሀሳብ ሼር ይደራረጋሉ። እንዳልከው ቪዲዮ ላይ እንዳልከው እኔም ደስ ያለኝ ለመቀበል የወሰንኩበት ዋነኛው ምክንያት ሰዎች ይማሩ፣ ካልቸሩ ይኑር። በቃ አሁን ኢትዮጵያ ውስጥ ይሄ ካልቸር መኖር አለበት፣ ሶሻል ሚዲያ ላይ ይሄ ካልቸር መኖር አለበት እና እንኳን አስጀመርከው እኔ ከዚህ በኋላ ሰዎች አንድ ሰው ቪዲዮ ሲሰራ እና ላይቭ ላይ እናውራ የሚል ደስ የሚል የውይይት እንትን ለሚፈጥረው እና ምናልባትም አያቶቻችን እንኳን ጥሩ ናቸው በዚህ ጉዳይ ላይ ይሻላል። ግን አባቶቻችን ውይይትን እንደዚህ በደንብ ህዝብ ፊት ለፊት ኦፊሻል በሆነ ሁኔታ በግልጽ ሁኔታ ቢያደርጉ ኖሮ ምናልባት ብዙ ነገሮች አቮይድ ሊደረጉ ይችላሉ ብዬ
አስባለሁ እና ውይይት በጣም ጸዴ ነገር ነው። እንኳን ጠራ እንኳን ሀሳቡን መጀመሪያ መጣኸው። ቲክቶክ ቪዲዮ እንኳን አለፈ። በጣም አመሰግናለሁ ኒሻ። ሌላ ኮመንጉራ እንደያዝነው ነገር አለ እንዴ? የምን ኮመንጉራ? ኮመንጉራው መሪ ምድር ኢትዮጵያ የኖርነት ማለት ይሄ ጉዳይ ላይ ሚስ አንደርስታንድ አድርጌሃለሁ የምትለኝ ይሄ ጉዳይ ላይ ደግሞ እኔ አሁን ለምሳሌ ሚስ አንደርስታንድ ያደረግኩት ምንድን ነው የዴሊንፔጅ ጉዳይ ላይ ነው። የዴሊንፔጅ ጉዳይ ላይ ምንድን ነው እኔ መሰለኝ ሹክ በላቸው የሚለው ላይ የመሰለኝ እኔ ዳይሬክትሊ የተረዳሁት ለምን ራሱ አያደርገውም የሚል ስህተት የሆነ አረዳድ ነው የተረዳሁት። ይሄኛው ልክ ያልሆነ ብዬ ከአንደኛው ማምኑ ነገር ነው እና ይህን እኔ ፐርሰናሊ ቅኔው አልገባኝም። ቅኔው ወይ ምን ብለህ ካታጎራይዝ እንደምታደርገው ሜታፎር ማለት እንችላለን። እንደዛ ነው። የአማርኛ ሊቃን ይጠበቡበት፣ ቋንቋ ሊቃን ይጠበቡበት። ያው በተቻለ መጠን ከምን ተነስተክ እንደተናገርክ እነዛን ነገሮች ስላልገባኝ ስለነበር ምክንያቱም አልጠየኩም እና አልተረዳውም ነበር። አሁን ግን የተነሳበትን እንትኖች ጠቅላላ ተረድቻለሁ እና ምድሮስ ነው የተነሳባቸው ነገሮች ስህተት ናቸው ትክክል ናቸው ምናምን ብዬ ጀጅ ያደረጋቸው አይደለም። ከምን አንግል አይቷቸው ነው የሚለውን በጣም መረዳት ፈልግ ነበር እና እሱን ሙሉ ለሙሉ ግልጽ አድርገልኛል ብዬ አስባለሁ። እኔ በጣም ተረድቻለሁ እና ወንድም አለም ስለነበረን ቆይታ በጣም አመሰግናለሁ። በርታ፣ ቀጥል፣ እናወራለን። ሁሌም ምንድነው ስሙ በተለይ ታሪክ ታላቅ ስለሆንኩ ለመመክር ታሪክ በጣም ሴንሲቲቭ ነው። ጥንቃቄ ይጠይቃል፣ ትኩረት ይጠይቃል እና በጣም በጥንቃቄ እና በትኩረት እና ደግሞ ማመሳከሪያዎችህ 3-4 ቢሆኑ በጣም የተሻለ ነው። ካለበዛ ግን ሪፈረንስ ጨምርባቸው። ከሌላ እንደታየ እንደተጻፈ ብለክ እንደዛ አድርግበት። እንደዛ እያርኬልክ ጥሩ ውጤት ይሆናል ብዬ አስባለሁ። በጣም አመሰግናለሁ። ጊዜ ያክብርልኝ። እወድሃለሁ። ሰላም። እሺ እኔ አባት በጣም አመሰግናለሁ። እንግዲህ ውሾቹ ምናምን ይደጉልህ ይብዙልህ። አሜን አሜን። ምንድነው ስሙ እዚህ አንድ ቀን እግዚአብሔር ቢፈቅድልህ መተክ ትጎበኘናለህ። እውነት ደስ ይለኛል፣ በጣም ደስ ይለኛል። በጣም በክብር እና በፍቅር ያስተናግዳል። ወይ እኔ በጣም ደስ ይለኛል። ጎርጎራን ደግሞ ማየት እፈልጋለሁ። የሚገርምህ በጣም መልካም ቦታ፣ በጣም ውብ ቦታ ያምራል። እግዚአብሔር ያዳላል እንዴ ብሎ የሚያስብል ቦታ ነው። በጣም ሰው በጣም መልካም ማህበረሰብ ነው። የጎርጎራ ተናግሬ አልጨርስም። ጫፍጫፉን ትንሽ እኔም አውቀዋለሁ። በዚህ በባህር ዳር በኩል ስትሄድ አልቅሰህ ነው የምትሄደው። ከፍቶ ምናምን አልሄድም። እኔ አላለቅስም፣ ወንድ ነኝ። እዚህ የመጡ እንግዶች ሁሉም ማለት ይቻላል ከፍቷቸው ነው የሚመለሱት። ቃል ለምድር ለሰማይ ሳይከፋ አትሄድም። ባህር ዳርም አይተህ ሊሆን ይችላል። ባህር ዳር 6 ወር የሰማይና የምድር ልዩነት አለ። በቃ ያን ያህል ልዩነት አለው እና በጣም ይገርም ቦታ እና እውነት እመጣለሁ። ያጓጓችሁ ብዬ ነው። አንድም መጓጓዝ አለባችሁ። በጣም ጸዴ ቦታ ነው። እኔ በጣም ስለምወደው ሊሆን ይችላል፣ ስላለሁበት እያዳለውም ሊሆን ይችላል፣ እያጋነንኩ ሊሆን ይችላል። ግን ስትመጣ ቃል ለምድር ለሰማይ ዩሃብ ነው። እኔ ቴንክ ዩ በጣም እውነት እመጣለሁ። በዚህ ፊት ለፊት እንትን ብለው ነገር እመጣለሁ። ቴንክ ዩ በጣም እኔ ያፈስክበትን ጊዜ ንገረኝ። አንተ ብቻ ተሳፍረህ በማንኛውም ቀን ጊዜ መምጣት እችላለሁ። አንተ በተመቸ ሰዓት ቀድማ አሳውቀኝ፣ እኔ አስተናግዳለሁ። እሺ በጣም አመሰግናለሁ ማርያም። ቴንክ ዩ በጣም እግዚአብሔር ያክብርልኝ። ሰላም እንደርሽ። እሺ ቴንክ ዩ። እንዴት መልካት እንደሚችል አላውቅም። እኔ ነኝ የምወጣው መሰለኝ። ቆይ አይችላለሁ በልቻ። እሺ